እሺ ሶ በድጋሚ ሁላችሁንም እንኳን ደህና መጣችሁ። አይ ቲንክ አሁን ሰዎች ጨምረዋል በደንብ። ሶ ይሄ ላይቭ በየሁለት ሳምንቱ የምናደርገው ላይቭ አክቹዋሊ ትንሽ ቆይቻለሁ ከገባሁኝ፣ ግን በተቻለኝ አቅም በደንብ ለመግባት እሞክራለሁ። ከዚህ በኋላ በየሁለት ሳምንቱ የምናዘጋጀው እዚህ ኮሚኒቲ ላይ አዲስ የሆናችሁ ሰዎች ምንድን ነው ይሄ ላይቭ በየሁለት ሳምንቱ አሳይመንቶቻችሁን በየሳምንቱ የምንሰጣችሁን አሳይመንት በየሁለት ሳምንቱ ደግሞ እየመጣሁኝ ሪቪው ማድረግላችሁ ይሆናል። እንዲሁም ደግሞ የተለያዩ ኪዩኤንኤዎች ይኖሩናል። በተቻለኝ አቅም ደግሞ የምሰራውን ነገርም ደግሞ እያሳየኋችሁም ደግሞ የምንማማርበት ነገሮች ይመጣሉ ማለት ነው። በዚህኛው ላይቭ ሴሽን ላይ በዛሬው ላይቭ ሴሽናችን ላይ ግን የምናደርገው ከዚህ በፊት ሪዲዛይን ብዬ የሰጠኋችሁ ልጆች አላችሁ፣ እሱን አሳይመንት ያስገባችሁትን ቼክ እናደርጋለን። አክቹዋሊ አብዛኛው ኤአይ እያየሁኝ ነበር እና በኤአይ ኮምፕሊት ሙሉ የተሰሩ ምናምን ዲዛይኖች አይቻለሁ። ራሳቸው የሞከራችሁትም አይቻለሁ። እነሱን እዚሁ ሪቪው እናደርጋቸዋለን። የማያቸውን ስህተቶች ምናምን ነገር ሪቪው እናደርጋቸዋለን። ከዛ በኋላ ከዛ ደግሞ ያሉ ጥያቄዎችን ደግሞ በተሻለኝ መጠን የማውቃቸውን እኔ ካሳለፍኳቸው የምጠይቁኝ ነገሮች ካሉ እነሱን ደግሞ እኔ እመልስላችኋለሁ ማለት ነው። ይህን ኮሚኒቲ ያሰብኩት በደንብ እንድንማማርበት እናንተም ቫልዩ እንድታገኙበት ስለሆነ መጨረሻ ላይ ደግሞ እዚህ ቻናል ላይ ምን እንደምትፈልጉ ደግሞ ጥያቄዎችን እንጠይቃችኋለሁ። ከእናንተም ሳይድ እዚህ ቻናል ላይ ምን ኢንክሉድ እንዲደረግላችሁ የምትፈልጓቸው ነገሮችን ትነግሩኛላችሁ ማለት ነው። አይ ቲንክ ሰዎች ኦልሬዲ ስለገቡ ስክሪን ሼር ላድርጋችሁና መጀመር እንችላለን ማለት ነው። ይሰማል አይደለ? ድምጽ ይለውላችሁ? አዎ ይሰማናል። ኦኬ ሶ ማች ተመልሷል። አሁን ድምጼ ተመልሷል። ተመልሷል ጋይስ? ሪአክት ብታደርጉልኝ ደስ ይለኛል። ድምጼ እየተሰማችሁ ነው? ይሰማናል ግን ትንሽ ርቋል። ኦኬ እሺ። አሁንም እንደዛው ነው? አሁን ኖርማል ነው፣ ተስተካክሏል። ኦኬ እሺ። በጣም ይቅርታ ቲም ኮኔክሽን አቋርጦኝ ነበርና በዛ ነው። እሺ የዛሬው ላይቭ ሴሽናችን እንደነገርኳችሁ የእናንተን ተምኔሎች ከዚህ በፊት ሪዲዛይን እንድታደርጉ የሰጠኋችሁ አሳይመንት ነበረ። እሱን ሪዲዛይን ያደረጋችሁትን ቼክ እናደርጋለን፣ ሪቪው እናደርጋለን። የተሳሳታችሁት ነገር ካለ ቢሆን እናንተም ደግሞ ከኔ ሳይድ ሆናችሁ ስታዩት የምታያቸው ስህተቶች ነው ነገራችሁ። ከዚህ በኋላ ደግሞ እናንተም ስታዩ ስራዎቻችሁን በዛ መንገድ ሪቪው እንድታደርጉትም ጭምር ነው ነገራችሁ እና አይ ቲንክ የሆኑ የተደጋገሙ አይነት ስህተቶችን ካየው ልዘለው እችላለሁ። እዛ ጋር ኮመንት የሰጠሁት እዚህኛው ጋር ሲደገም በተመሳሳይ ከሆነ ልዘለው እችላለሁ። ስክሪንን ሼር ላድርጋችሁና እሺ ስክሪን ይመጡላችኋል። አዎ መጥቷል። ሪዲዛይን እንድታደርጉ ያዘዝኳችሁ የነበረው ተምኔል ለእነ ሮፊ ኤዲት የሰራሁትን የነበረውን ከዚህ በፊት የሰራሁት የነበረውን ነው። በአብዛኞቻችሁ እንዳልኳችሁ በኤአይ ክሬት ያደረጋችሁ አላችሁ፣ በራሳችሁም የሞከራችሁ አላችሁ። እኔ የማደንቀው በራሳችሁ ክሬቲቪቲ የሰራችሁትን ነው። ከነስተቱም ቢሆን ጭምር በራሳችሁ ክሬቲቪቲ የሰራችሁትን ኦልሬዲ ሙሉ ለሙሉ በኤአይ ከሰሩት
አንድ ጨምራችኋል ብዬ አስባለሁ። ሶ እሱን እንድታስቡልኝ ነው ማለት ነው። ሶ እዚህ ጋር አሁን ኦኬ እሺ አይ ቲንክ በፋይል እና በኖርማል ይላካችኋላችሁ ቴሌግራም ላይ ለሌላም ጊዜ ቢሆን አክቹአሊ ለዚህኛው እዚህ ላይ ለምትልኩት ኢትስ ኦኬ። ግን አሁን ለምሳሌ ክላይንት ቢሆን የምትልኩት ፋይል እንደዚህ መሆን የለበትም። ኳሊቲ ኮምፕረስ ስለሚያደርግባቸው አሴ ፋይል አድርጋችሁ ነው መላክ ያለባችሁ ስትልኩ። በተለይ ደግሞ ለክላይንት ስትልኩ ደግሞ አሴ ፋይል አድርጋችሁ ነው መላክ ያለባችሁ። ለምን የሰራችሁትን ኳሊቲ ይቀንስባችኋል በኖርማል ኢሜጅ ስትልኩት ማለት ነው። ሶ አሴ ፋይል ብላችሁ እዛው ላይ መላክ ትችላላችሁ። ፒሲ ላይ ከሆነ የምትልኩት ኮምፕረስ የምትላለች እሷን አጥፍታችሁ ነው አሴ ፋይል አድርጋችሁ መላክ ያለባችሁ። ስልካችሁም ላይ ከሆነ ደግሞ ፎቶ ጋለሪ ላይ ስትመርጡ ቴሌግራም ላይ አሴ ፋይል ብላችሁ መላክ ትችላላችሁ ማለት ነው። ሶ እዚህ ጋር እናንተ ግን አብዛኞቻችሁ የላካችሁት ኖርማል ፋይል ያልሆነ ስለሆነ ነው ይህንን የሰጠኋችሁ። ሶ ከዚህኛው ዲዛይን ስንጀምር አክቹአሊ ታሪኩ ተሾመ ይላል። እዚህኛው ዲዛይን ሙሉ ለሙሉ ኤአይ ነው ፎር ሚ የተራከው ከነ ፎንቱ ጭምር ማየት ትችላለህ። እያንዳንዱ ነገር ፀጉሩ ምኑ ኤቭሪቲንግ ኤአይ ነው። ከወንበሯ ውጭ ወንበሯንም ሪፕሌስ ስላላደረጋት ነው ኤአይ እንጂ ለኔ አሁን እዚህ ጋር ብትነግረኝ ይሄኛው ሙሉ ለሙሉ የኔን ስትራክቸር ቀይሮታል። ቢያንስ እንኳን ምን ማድረግ ትችል ነበር መሰለክ? ለዚህኛው ዲዛይን ለማድረግ አሁን በመክረህ አንደኛ እዚህ ጋር ይሄንን ነገር በራስ ፎንት ቀይረው። ከርሰሩ ይታያል አይደለም? ማሳያችሁ ከርሰር ቶላችኋል። እሺ ሶ እዚህ ጋራ ያለውን ይህም ፎንት በኖርማል አክቹዋል አማርኛ ፎንት መቀየር። ከዛ ደግሞ ከዚህ ከአንገት በላይ ያለችውን ፓርት በተለይ ምንጊዜም ቢሆን ኦሪጂናል ፎቶ ነው መጠቀም ያለባችሁ። በቃ እዚህ ጋር ኤአይ እንደሚነካ ይታወቃል። የትኛውንም ኤአይ ብትጠቀሙ ፊት ላይ ከኖርማል ሰው ስትራክቸር ይቀይራል። ስለዚህ አሁን ይሄ ከሰጧችሁ ፎቶ ጋር ጭራሽ የማይገናኝ ነው። ይሄ ነው ወይ አይደለም? ስለዚህ ምን ታደርገዋለህ መሰለህ? እቺኛዋን ፓርት ለብቻዋ ሪሙቭ ታደርጋትና በኦሪጂናል ፎቶ ተካ። ያኔ ምን ይመስላል? ሪያሊስቲክ ይሆናል። ከዛ በደንብ ክሎዝ አፕ ማድረግ ትችላለህ። ይሄን ተምኔል በደንብ ክሎዝ አፕ ማድረግ ትችላለህ። እንደዚህ ክሎዝ አፕ ማድረግ ትችላለህ። ግን እነዚህ ነገሮች በደንብ አስተካክላቸው። በተለይ ይሄኛው ፊቴን እና እዚህ ጋር ያለውን ፎንት ኮምፕሊትሊ በቃ የሰጠህን ቻትጂፒቲ የሰጠህን ወይም ደግሞ ጂሚኒ የሰጠህን ኮፒ አድርገው እንዳመጣው ነው የተሰማኝ። ለምን ኢቭን ትንሽ እንኳን እንትን ብትለው ፎንቱን ትቀይረው ነበረ ብታስገባው ዲዛይን ላይ ማለት ነው። ስለዚህ በዚህ መልኩ ቼክ አድርገው በደንብ ይሄንን ተምኔል። ሶ አይ ቲንክ ሬት እያደረኩ ከመሄድ እንደዚሁ ኮመንት እየሰጧችሁ ብሄድ ይሻላል መሰለኝ አይደለ? ከሬቲንግ ከማደርግ ኮመንት እየሰጧችሁ የምታስተካክሏቸው ነገሮች ብነግራችሁ የተሻለ ይመስለኛል። እሺ ስለዚህ ኔክስት ላይ እንሂድ። ኦኬ እሺ ይሄኛው ኖቬል ይላል። ኦኬ ይሄ አክቹአሊ አሪፍ ነው። በቃ ለምን እያንዳንዱ ነገሮች በራሱ ሜትር ለማስገባት ሞክረዋል። አይ ቲንክ አሲድ ፓክ አለው ስባለው አሲድ ፓክ ያሉ ኤሌመንቶች ይተጠቀማቸዋሉ። ሶ እያንዳንዱ ነገር ለማስገባት ነው ሞከሩ። ኤቭሪቲንግ ተመችቶኛል። በራሱ ክሬቲቪቲ ለመስራት ነው ሞከሩ። ስለዚህ እዚህ ጋር ግን አሁን ምንድነው ኮመንት የምንሰጠው? አንደኛ ከለር ስትሰራው ምንድነው ያደረከው? ይሄኛው ዳርክ በጣም ሆነ ፀጉሬ እኔ ላይ ያለው ፀጉሩ በጣም ዳርክ ሆነ። እዚች ከነዚች ጋር ያደረከው በጣም ዳርክ ሆነና ከሪያሊስቲክነቱ ናት በጣም ጎልቶ እንዲታይ ሆነ። አሁን እነዚህ ይሄ ፀጉሩና ጺሙ ጋር ያለችው ነገር ጎልቶ ወጣ። ከዛ ውጪ ደግሞ ምንድን ነበር ከዚህ በፊት አይ ቲንክ ላይቭ ላይ ካልነበራችሁ ከዚህ በፊትም ብያችኋለሁ፣ እንዲታይላችሁ የምትፈልጉት ነገር ካለ ባክግራውንዱን ብለር ማድረግ አለባችሁ። አሁን ይሄ ባክግራውንዱ ኖርማል ለባክግራውንድነት ብቻ ስለሆነ የፈለግነው ምን ማድረግ አለብን? ብለር ማድረግ አለብን። በደንብ ብለር ማድረግ አለብን። ለምን ፎከስ የፈለግነው የትኛው ላይ ነው? እሱ ላይ እና እዚህኛው ሞኒተሩ ላይ አይደለ ፎከስ የፈለግነው። ስለዚህ ሁሉም ነገር ግን ጎላ ብሎ መታየት ስለሌለበት ምንድነው የምታደርገው? ባክግራውንዱን ሞር ብለር አድርገው ማለት ነው። ባክግራውንዱን ብለር ስታደርገው እነዚህ ነገሮች ጎላ ብሎ ይወጡልሃል። ከዛ ውጪ እነዚህ ፌስ ሪተች አይ ቲንክ አክቹዋል ኳሊቲውንም አይደለም የሚጠቀምከው፣ ካልሆነ ግን እንትን አድርጎብህ ነው ብዬ ነው የማስበው። ስትልከው እዚህ ቴሌግራም ላይ ስትልከው አሴ ፋይል ስላላደረግከው ኮምፕረስም አድርጎብሃል። ከዛ ውጪ ግን ሪያሊስቲክ ነገሮች የተወሰኑ ነገሮች ይቀሩታል።
እነዛ ነገሮች ብታስተካክላቸው በጣም አሪፍ ነው። ግን አይ ላይክ በቃ ጥረትን ምናምን ነገር መሞከርህ ራሱ በደንብ አሪፍ ነው። በቃ ይሄ ነገር ነው እያደገ ፕራክቲስ ስታደርገው አሁን ይህንን ስህተቶች እዚህ ጋር የምነግርህን ስህተቶች ነው ኔክስት ታይም ላይ ስታመጣቸው አደግማቸውም። ገባህ አይደለ? አደግማቸውም። ስለዚህ አሁን እዚህ ጋር የሰራቸው ነገሮች ራስህ ደግሞ ቼክ አድርገህ ደግሞ በሌላ ሜትር ስትሰራቸው ደግሞ ምን መስተካከል እንዳለባቸው ደግሞ በደንብ ታውቃቸዋለህ። አሁን ኤቭሪቲንግ ፕሌስመንታቸውን ካየኸው ምናምን በትክክል አልተቀምጡም። ጠረጴዛው በትክክል ቦታውን አልያዘም። እዚህ ስር ከመጣ የሆነ ስቅል ነገር ብሏል ምናምን እነሱ ነገሮች በአይንህ እያመጣጠንክ እንዴት ሪያሊስቲክ ሊሆን እንዴት ዝቅብል። እሺ ተመልሷል። አሁን ተመልሷል ጋይስ። እሺ አይ ቲንክ ተመልሷል ብዬ ላስብ። ሶ ተመልሷል አይደል? አዎ ኦኬ። እሺ ሶ ምንድነው እንደነገርኩ እነዚህ ነገሮች ብቻ ብታስተካክላቸው ሞር ያንተን ያወጣልሃል ብዬ አስባለሁ። እሺ ሶ እነዛን ነገሮች ብቻ ፎከስ አድርገህ ደግሞ መልሰህ ከይኸው ባክግራውንዱን ብለር አድርገው ምናምን ነገር እነዛን ፕሌስመንቶቹንም ደግሞ ቼክ አድርጋቸው። ከዛ ውጭ ግን ለመሞከሪያ እና በደምብ ማድረግ በራስህ መንገድ መሄድ ተመችቶኛል። እነዛን ነገሮች ብቻ አስተካክላቸው። ኦኬ ይሄ አክቹዋሊ ተምኔል አይደለም ባነር ነው የሰጧቸው ሪዲዛይን እንድታደርጉ የነበረው ተምኔል ቢሆንም ይህንን ግን ሪት አደረግልህ አሪፍ ነው። ባክግራውንዱን እዚህኛውም ላይ ቢሆን ፎከስ እንዳያደርግ ስለማንፈልግ ፎከስ እንዲደረገው የምንፈልገው እቺ መሀል ያለችው ፓርት አለች። አሁን እሱን ፓርት ተመችቶኛል፣ ወድጄዋለሁ ምናምን ነገር ግን ይሄ ባክግራውንዱን ምን ታደርገዋለህ? ብለር ነገር አድርገው። ባክግራውንዱን ብለር አድርገውና እቺኛዋ ጎልታ እንድትወጣለህ ማለት ነው። ከዛ ውጭ ግን ኤቭሪቲንግ ተመችቶኛል፣ ወድጄዋለሁ ይሄንን ዲዛይን። ብራንድ ከለሯን ደግሞ በእኔ ብትቀይራት ደስ ይለኛል። ከዛ ውጭ ግን ኤቭሪቲንግ አሪፍ ነው። እሺ ኔክስት ኒድ ይሄኛውን አክቹዋሊ ሪት ለማድረግም ይከብዳል። ፉል ኤአይ ሪት ለማድረግ ይከብዳል። በነገራችን ላይ ኤአይ ስትሰሩ ሪት ለማድረግ ይከብዳል። ለምን አክቹዋሊ ፊቴን ቀይሮታል ምናምን ነገር እንትን ለማድረግ ይከብዳል። ሜቢ አስገብተዋል ብዬ ላስብ የምችለው ምኑን ነው እቺኛዋን ቴክስት አስገብታታል ብዬ አስባለሁ። ሜቢ ፔኑንም ካስገባኸው አሪፍ ነው። ግን ይሄኛውን ፓርት በኔ ፌስ ብትቀይረው በጣም አሪፍ ነበር የሚሆንልህ። በኔ ፌስ አክቹዋል ፌሱን ራሱን ተጠቅመው ከለሮቹን ራስህ ብትሰራው አሪፍ ነው ብዬ አስባለሁ እንደዛ ብታደርጉት። ከዛ ውጪ ይሄኛውን ሪት ለማድረግ ይከብዳል። ኦኬ ይሄ አክቹዋሊ የሰጠኋቸው አይነት ተምኔል አይደለም፣ ግን ሪት ላድርግልህ ኮመንት እንድሰጠህ ከፈለክ ማለት ነው። ይሄም አሪፍ ነው። ይሄኛው ዲዛይን ላይ አይዲያው ተመችቶኛል። ጥያቄዎቻችሁ ተመልሰዋል የሚለው ነገር ምናምን ከዛ እነሱ ፌስ ሪቪል ማድረግ ምናምን በጣም ተመችቶኛል። አክቹዋል ይሄን ኢሜጅ ክላይንቱ ተነስቶልህ ቢሆን በጣም ጽድት ያለ ተምኔል ነበር የሚሆንልህ። ይሄኛው ተምኔል ራሱ ተነስቶልህ ሰውየው ተነስቶልህ ምናምን ቢሆን ኖሮ በጣም አሪፍ ነበረ። ግን አይ ቲንክ ከክላይንቱ ጋር ኮሚኒኬት አላደረክም ወይም ደግሞ የተሰጠህ ኢሜጅ እንደሱ ላይሆን ይችላል። ወይም ደግሞ አይ ቲንክ ሪዲዛይን ያደረግከው መሰለኝ አይደለ? ለዛ የእሱን ፎቶ ማግኘት ከከበደ ልክ ነህ። ከዛ ውጭ ግን እዚህኛው ተምኔል አሁን ክሊን ነው፣ ጥያቄዎቻችሁ ተመልሰዋል ምናምን ኤቭሪቲንግ አሪፍ ነው። የሆነ ነገሩ ተመችቶኛል በደንብ። በተለይ አይዲያው ጽሁፉን ባታስገባው ራሱ ከነ ቦክሱ ምናምን ጽሁፉ ባይገባ ራሱ ብቻውን ተምኔሉ ኩዌሽን የሆነ ጥያቄ የሚፈጥር ነገር ነው። ስለዚህ ክሊኬብል የሆነ ተምኔል ነው ማለት ነው። እሱ ተመችቶኛል። እስኪ ባክግራውንድ ምናምን ግን ከሁሉም ጋር ጮክ ስላለ ይሄኛውን ተምኔል እንዲጎላልኝ ከፈለግ ባክግራውንዱን የሆነ ከነዚህ የተለየ ነገር አድርገው ወይ ለእነዚህ ስትሮክ ስጣቸው። እሺ አሪፍ ነው ማለት ነው ያኛው። ኦኬ እሺ ኦኬ ይሄንንም አይ ቲንክ ኤቭሪቲንግ ፕሌስ ለማድረግ ምናምን መሞከሩ ምናምን ነገር አሪፍ ነው።
ግን ምንድነው ከሪያሊስቲክነት በጣም የወጣ ነው። ከአንሪያሊስቲክ ነገር ሆነና እንዴት ሆነ በጣም ግድግዳው ላይ የተለጠፈ ነገር ነው የሚመስለው። ገባ አይደለ? ይሄ ወደ ላይ ቴብሉ እንዴት እዚህ ድረስ ሊወጣ ይችላል? ቴብሉ ምናምን ነገር የፈለገ አቀራረጽ እንትን ከሆነ ምንድነው ይሄ ሀያ አንግል የተቀረጸው አይደለ? ስለዚህ ከታች የምታስገቡት ነገሮች መሬት ምናምን ነው እንጂ መሆን ያለበት ግድግዳ መሆን የለበትም። እዚህ ጋር ግድግዳው ሊመጣ የሚችለው ከየት ጀምሮ ነው? ከዚህ ጀምሮ ሜቢ ሊመጣ ይችላል። ከዚህ ጀምሮ ግድግዳው ሊመጣ ይችላል። እንደዚህ ምናምን ግን እነዚህ ኤቭሪቲንግ ኤሪያው መሬት ሆኖ መሆን ያለበት። ፎቶውንም ካያችሁት ይመራችኋል አይደለ? ሌላ አዲስ ነገር የለውም። ፎቶውን ራሱ መጠቀም ትችላላችሁ። ከዛ ውጭ ግን ባክግራውንድን ብለር አድርገው ኤቭሪ ከታውት የምታደርግበትን መንገድ በደንብ አስተካክለው ከቶች ኤቭሪ ዲቴል ማየት አለባችሁ። ዲዛይነር ስትሆኑ ምንድነው ዋናው ከሌሎቹ የሚለያችሁ ነገር ምንድነው? ኤቭሪ ዲቴል ማየት መቻል ነው። በቃ ጥቃቅን ነገሮችንም ቢሆን ማየት መቻል ነው። እንደዛ ካደረጋችሁ ምን ይሆናል? እናንተ ስራው ላይ ኤክስፐርት ትሆናላችሁ። እነዛ ጥቃቅን ስህተቶች ዲዛይናችሁ ሞር ጎል ታወጣላችኋል። የሆኑ የምትተዋቸው አትታይም ብላችሁ የምትተዋት ነገር የእናንተን ኳሊቲ ትቀንስባችኋለች። እሷን አጥፍታችኋት ኳሊቲ ውስጥ ጨምር ታዩታላችሁ። አብዛኛው አሁን እዚህ ጋር እቺ የተውካት አቆራረጥ ምን ያህል እንደረበሸች እዚህ ተምኔል ላይ ታያታለህ። ከሌሎቹ ነገሮች ትተን ማለት ነው። ባረለ እሷን እንደዚህ አይነት ነገሮችን መተው የለባችሁም። በቃ ኤቭሪቲንግ ዲቴል እያያችሁ ዙም እያደረጋችሁ ሊሆን ይችላል። እንደዚህ ዙም አድርገህ ክሊን ታደርጋት ትችላለህ ያቺን ፖይንት። ገባ አይደለ? አሁን እንደዚህ ሲታይ ምናምን ነገር አሁን ሊመስል ይችላል፣ ግን ይቀርባል በደንብ ማለት ነው። ግን በራስህ መሞከርህ አላይኪት በደንብ ተመችቶኛል በራስህ ለመሞከር። ስለዚህ እነዚህ ከታውት የምታደርግባቸው መንገዶች አስተካክላቸው። ባክግራውንዱን ብለር አድርገው ቲንክ ሴት ኮንሽም እንደዛ አድርጉት። ሶሲ ይላል ሴት ኮንሽ አስተካኪው በደንብ ባክግራውንዱን ብለር አድርጊው ምናምን ነገር። ከዛ ውጪ ግን ኤቭሪቲንግ ኢዝ ጉድ። እነዚህ አሁን እዚህ ጋር አሁን ለምሳሌ አያችሁት አይደለ? እዚች ጋር አሁን እነዚህ ከታውቶች በጣም ዲቴል መታየት ያለባቸው ነገሮች ናቸው። እዚች ውስጥ ያለችው ነገር ከባክግራውንዱ የተለየች ነው። በቃ እዚህ ጋር ስትሰሩ ምንድነው እናንተ ለመስራት እያሰባችሁ ያላችሁ? ተምኔል ስትሰሩ ኢሜጁን የሆነ ሪያሊስቲክ ቦታ ላይ ያለ አይነት ሉክ እንዲኖረው ማለት ነው። ይህንን ኢሜጅ ስታዩት ግን የሆነ ሪያሊስቲክ ሉክ የለውም ሪያሊስቲክ ሉክ። እና እሱን መንገድ ብታስተካክዩ በደንብ አሪፍ ነው ብዬ አስባለሁ። ከዛ እሺ ኔክስት ኦኬ ያ አሪፍ ነው። አይ ላይክ ኢት እስከባቸው ምናምን ነገሮች ወድጃቸዋለሁ። እሺ እዚች ጋር ጥቁር ያደረካትን ነገር እቺን አጥፋት። ከዛ ውጪ ሌሎቹ ነገሮች አሪፍ ናቸው። እና ስፔስ ሪተች ምናምን ነገር ያደረክበት መንገድ አይ ቲንክ ስፔስ ሪተች ግን እሺ አሪፍ ናቸው። እዚህ ጋር ያስገባኸው በቃ ይሄ አሁን አሪፍ ተምኔል ነው። እቺኛዋን ፒሲዋን ብቻ ለምሳሌ ፒሲዋን በሌላ ቀይራት ሪያሊስቲክ እንዲሆንልህ የሆነ ጋደድ ያለ ነገር ማድረግ ትችላለህ። እንገባ አይደለ? የሆነች እንደዚች አሁን ይሄ አክቹዋል ቴብሉ ላይ የተቀመጠ ነገር እንዲሆንልህ ከፈለግ ሙሉ ፒሲዋን ሪሙቭ ታደርጋትና በሌላ ፒሲ መቀየር ትችላለህ። ሌላ ፒሲ አምጥተህ መቀየር ትችላለህ። ካልሆነ ደግሞ እዚህ ጋር ሞኒተር ስላለ እዚህ ጋር ምን ታመጣለታለህ? ኪቦርድ ታመጣለታለህ። ፒሲው ያስፈልግ አይደል? ኪቦርድ ታመጣለታለህ። ከዛ ውጪ አለቀ በቃ ኤቭሪቲንግ አሪፍ ናቸው። እነዚህ ነገሮች ምናምን አሁን የሚረብሹ አይነት ከሆኑ ሪሙቭ አድርጋቸው በቃ። ካልሆነ ብለር አድርጋቸው በደንብና እነሱን አሁን እዚህ ጋር ባክግራውንዱ ብለር በደንብ እንዳደረከው እሱንም ብለር ማድረግ ትችላለህ። እቺኛዋ ጥቁሯን ነገር አጥፋት። ከዛ ውጪ ግን ይሄ ተምኔል አሪፍ ነው ብለን እሺ ማነው እሺ ኦኬ እዚህ ተምኔል ላይ አንደኛ ብቻ ሲሆን ብዙ ነገሮች አሉት። መሞከር በራስህ አሪፍ ነው። ሴቱን ወይም ደግሞ ሴት እሺ እዚህኛው ላይ ምንድነው አንደኛ ላይቱ በጣም በስቷል ፊቱ ላይ ምናምን ነገር እና ከለራይዝ አድርገዋል። ለምን ፒንክ ከንፈር ላይ ምናምን እንዳደረክበት አይ ዶንት ኖ፣ ግን ከንፈር ላይ ፒንክ አይኑ ውስጥ አረንጓዴ ምናምን እሺ አረንጓዴው ይሁን፣ ግን ደግሞ ከንፈሩ ላይ የሰራው ስህተት ማች የሆነ ስህተት ነው። ከሆነ ማይሆን ስህተት አንሪያሊስቲክ የሆነ ስህተት ነው። እንደዚህ አይነት ይታል
አሁን ይሄንን ሲታይ too much weird እና እሱን ብታስተካክለው በጣም አሪፍ ነው። ከዛ ውጪ አሁን ክሎዝ አፕ መሆኑ ወድጄዋለሁ፣ ግን ይሄ ፌስ ላይ የሰራኸው ነገር ደስ አላለኝም እና የሞኒተር አቀማመጧንም እንደዛው ሪያሊስቲክ ነገር አድርጋት። ከዛ እኔ ክላይንት ተሚል ቢሆን ኖሮ ይህንን መቼስ ሳታስገባበትም ብዬ አስባለሁ። ይሄ ለእንትን ስለሆነ ያስገባበት ብዬ አስባለሁ። ለክላይንት ሲሆን ግን እንደዚህ አደራ እንዳታስገባ። ከዛ ውጪ ግን ይሁን አቆራረጡንም በደንብ አስተካክለው። አቆራረጥ ከዚህ በፊት በጣም ብዙ ጊዜ ተናግሬያለሁ። ላይቭ ላይም እንትን ላይም ቲክቶክ ላይ ምናምን ነገር በደንብ አውርቼላችኋለሁ ስለ አቆራረጥ። አቆራረጥ ካልተስተካከለ ከባክግራውንዳችሁ ጋር መቼም ቢሆን ብሌንድ አያደርግላችሁም። ስለዚህ አቆራረጣችሁን በጣም አስተካክሉት። ሄር ላይ ሪፋይን ስታደርጉ ምናምን አይ ነው የሆነ የሚከባብዱ ነገሮች ቦታዎች አሉ ሄር ላይ በተለይ ምናምን፣ ግን በተቻላችሁ መጠን በጣም ሪፋይን ለማድረግ ሞክሩ ሄሩን ራሱ ምናምን ነገር በዛ መንገድ አስተካክሉት። ከዛ ውጪ ይሄን ተምኔል እንደዛ አስተካክለው ሪያሊስቲክ ነገር ልክስተው። እሺ ይሄኛው ጭራሽ አይታይም። አሁን ይሄንን ተምኔል እንደዚህ ባደረገው እሺ ኮምፕረስ አድርጎብህ ነው ብዬ ልውሰደው እና ያስገባቸው ነገሮች አሪፍ ናቸው። አይ ቲንክ ኤአይ ይመስለኛል ግን እሱን እኔን ቆርጥ ያስገባህበት ምናምን ነገር አይ ቲንክ ኤአይ ይመስለኝም። እዚህ ያሉት ነገሮች ናቸው ኤአይ። ግን አሁን እዚህ ጋር ነጭ የሆኑትን እነዚህ ነው ዲቴል እዩ ያልኳችሁ። አሁን እዚህ ጋር ከባክግራውንዱ ጋር ብሌንድ እንዳያደርግ ያደረገብን እነዚህ ጫፍ ላይ ያሉ ነጭ ነገሮች ናቸው። እነሱን ሪሙቭ ብታደርጋቸው በብረሽ ቱል፣ የተለያዩ ብረሽ ቱሎች አሉ። በተለይ አሴፓክ ያላችሁ ሰዎች ምንድነው ብረሽ ቱል አለላችሁ እዛ ውስጥ የተለያዩ አይነት ብረሽ ቱሎች አሉ። ሄር ሪፋይን የምታደርጉባቸው፣ ክላውድ የምትሰሩባቸው ምናምን በጣም ብዙ አይነት ብረሾች አሉ። ውስጥ ብዙ ናቸው። አይ ቲንክ እንትኖቹ ራሱ ሼፖች፣ ከስተም ሼፖች ራሱ ከ2000 በላይ የሆኑ ከስተም ሼፖች ናቸው ያሉበት እና አሴፓኩ ላይ ከፈለጋችሁ ማግኘት ትችላላችሁ። አሴፓኩም አክቹዋሊ ዲስካውንቱ ሊዘጋ ስለሆነ ማግኘት የምትፈልጉ ካላችሁ ከታች ስላለ መውሰድ ትችላላችሁ። ከዛ ውጪ ግን ያንተም ላይ እንደዛው ሄር ሪፋይን በደንብ ዲቴል ማየት አለብህ ማለት ነው። ከዛ እነዚህ ይሄንን ነገር አስተካክለው ጽሁፉን እዚህ ጋር ያስገባውን ጽሁፍ ምናምን አስተካክለው። አሁን ባክግራውንዱ እንደውም ኳሊቲ ያለው አሁን ከዚህ ከኔ ፊት ይልቅ ባክግራውንዱ ኳሊቲ ያለው እዚህ ጋር ቀየሩት። ስለዚህ እሱ አልተመጣጠነልህም ጭራሽ እና እሱን ነገሮች ብታስተካክላቸው ምናምን ሞኒተሩ የተቀመጠበት ወይ ምናምን እነሱንም ቼክ አድርጓቸው። እሺ ስለዚህ ይሄንንም እንደዛው ማለት ነው። ይሄ አክቹዋሊ በቃ ፎቶ ላይ ስራ ፍለጋ የሚል ነው ለጥፈባት የላክልኝ። ቢያንስ ፌስ ሪተቹን ብትሰራው ደስ ይለኝ ነበረ። ከዚህ ተምኔል ላይ ፌስ ሪተቹን ብትሰራ ጸዴ ነበር። እቺን ፓርት ቆርጣት ወይ ደግሞ እቺን ፓርት ቆርጣት ከለር ብታደርግበት ወይ ፐርፕል ወይ ፒንክ የሆነ ነገር እንኳን ብትጨማምርበት ደስ ይለኝ ነበረ። ምክንያቱም ኳሊቲው እንዳለ ነው፣ የፎቶ ኳሊቲ ስላለው ኳሊቲው እንዳለ ነው። ግን ደግሞ ሌላ ያደረክበት ነገር ያለ አይመስለኝም። እዚች ጋር ብቻ ነው በቃ እቺን ብቻ ነው ያደረክበት እና ቱ ቢ ክሬቲቭ የሆነ ነገር ለመሞከር ሞክር። እሺ ስለለው እሺ ይሄ አሪፍ ነው። በደንብ በቃ ያሉትን ነገር ይሄው ቢያንስ ባክግራውንዱን ቆርጦት ምናምን ለይቶት ባክግራውንዱ ላይ ከለር ጨምሮበታል። እነዚህ ነገሮችን ላይ ክሬቲቭ ለመሆን ሞክሯል። ኤቭሪቲንግ ኢዝ ጉድ። ሌላው ምንድነው ከዚህ ተምኔል ላይ አሁን ይጎላል ብዬ ማስበው ምንድነው ፌስ ሪተች ነው። ፌስ ሪተችን የተወሰነ ብትሰራው አሪፍ ነበር። እነዚህ ዶቶች አሉ። እነዚህ ዶቶቹን በሂሊንግ ብረሽ ምናምን ብታጠፋቸው ሞር አሪፍ ናቸው ብዬ አስባለሁ። ከኳሊቲ ስለሚጨምርልህ ማለት ነው። እነሱ ነገሮች ኳሊቲ ስለሚጨምርልህ አሪፍ ነው። ክሎዝ አፕ ብታደርገው አሪፍ ነው። ይሄን ያህል እንደዚህ የሆነ ክሎዝ አፕ ነገር ማድረግ ትችላለህ በደንብ። ለምሳሌ እንደዚህ ነገር ክሎዝ አፕ ማድረግ ትችላለህ። ይሄን ያህል ክሎዝ አፕ ካደረግከው እዚች ጋር ብቻ ስራ ፍለጋ የምትለውን መጨረስ ትችላለህ። ይሄን ያህል ክሎዝ አፕ ካደረግከው ግን ትንሽ ስለራቀብህ የተወሰነ ነገር ምክንያቱም እዚህ ጋር ኢምፕቲ ስፔስ ስላለህ በደንብ ብዙ ማድረግ ትችላለህ ማለት ነው። ኢምፕቲ ስፔሱን በእነዚህ ነገሮች ለመተካት ማለት ነው። ክሊን ሆኖ እንዲወጣል። ከዛ ውጭ አሪፍ ነው። ይሄም እንደዛው። እሺ እዚህኛው ኦኬ እሺ
እዚህኛው ተምኔል እነሱን ቆይ ተመልሼ እመጣባቸዋለሁ። እሺ በፋይል ያሉትን ተመልሼ እመጣባቸዋለሁ። አሁን ኦልሬዲ ያሉትን ነው በእነዚህ ፋይል የላኩትን እያየሁ ያሉት እንጂ እነዛን ደግሞ ለብቻው ደግሞ እንከፍታቸዋለን። አይ ቲንክ በፋይል የላኩትን እየዘለልኩ እየመሰላችሁ ከሆነ አይደለም። በፋይል የተላኩትንም ደግሞ እናያቸዋለን። እነዚህን እንጨርሳቸዋለን። እሺ ሶ ይሄኛው ተምኔል ቲንክ ቱ ማች የሆነ ነገርን ዲፕሊ አይተኸው የሰራ አይመስለኝም። ምክንያቱም ራሱ ካየኸው ኤቭሪቲንግ የሆነ ቁጭ ቁጭ ሆነ ምናምን ነገር ይሄ እዚህ ጋር ራሱ ሪሙቭ መደረግ የነበረባቸው ነገሮች አሉ። ቲንክ የችኮላ ከሆነ ምናምን የሰራከው በደንብ ዲቴል ለማየት ሞክር። እዚህ ጋር ያስገባኸው ነገር እሺ እኔ የተጠቀምኩትን ከታውት አድርገው እዚህ ጋር ያመጣኸው ይሁን፣ ግን አንሪያሊስቲክ የሆነ ነገር ነው። ታይም ስጠው ነው በደንብ ስራው። ይህ ነገር አልተሰራም። እሺ ኦኬ ይሄ አሪፍ ነው። ፌስ ኢንሃንስ የተደረገበት ሜትድ አሪፍ ነው ምናምን ነገር ከተሰጣችሁ ኢንስፓይሬሽን ጋር ደግሞ እቺኛዋን ስራ ፍለጋ በምትል ነገር ብትተካት አሪፍ ናት። እቺን ቴክስት አቀማመጧ ደስ አትልም። እቺ እንደዚህ ተምኔል ላይ እንደዚህ ለመነበብ አይመችም። እዚህ ሞኒተሩ ላይ ቢሆን ይሻላል። ከዛ በኋላ እቺን ባክግራውንዷን ከዚህ ጀምሮ ያለችውን እንደዚህ ከታውት አድርጋት የሆነ ራንደም ከለር ብታደርግበት ኦቨርሌይ የሆነ ከለር ብታደርግበት ጎል አድርጎ ያወጣላል። ፐርፕል የሆነ ነገር ሊሆን ይችላል፣ የሆነ ነገር ብቻ ይሄኛውን ባክግራውንዱ ወይ ብለር አድርገኸው ከለር መስጠት ወይ ደግሞ ብለር ብቻ ማድረግም ትችላለህ። ሞር ፎከስ ማድረግ የፈለግነው እዚህ ላይ ስለሆነ ማለት ነው። ከዛ ውጪ በደንብ እንዳልኩ አያንተም ላይ ዙም ማድረግ ትችላለህ። ኤምፕቲ ስፔስ እዚህ ጋር ስላለ ምን ማድረግ ትችላለህ? ዙም ማድረግ ትችላለህ። ለምሳሌ ይሄን ያክል ነገር እንደዚያው ዙም ማድረግ ትችላለህ። አሁን ይሄ ተምኔል እንደዚህ ብትልክልኝ በጣም ያበደ ተምኔል ነበር የሚሆነው። እዚህ ያሉትን ነገሮች ብታስተካክላቸው እና ማለት ነው። ይሄንን ተምኔል እነሱን ነገሮች አስተካክላቸው እና ከለር ምናምን አስተካክለው ልከው አሪፍ ነው። እሷን ብቻ አስተካክላት። እሺ ይሄ አክቹዋሊ በቃ ኤአይ የሚሰራው ስራ የሚሆነው ይሄ ነው። ቴክስት ያበዛል ምናምን። አሁን ለተምኔል እንደዚህ አይነት ቴክስት አሁን ይሄ ቢልቦርድ ነው የሚመስለው። እንደዚህ አይነት ቴክስት ጭራሽ ተምኔል ላይ እንዳታስገቡ አደራችሁ። እንደዚህ አይነት ቴክስቶች ተምኔል ላይ አይገቡ። ያውን ፉል ኤአይ የሆነ ነገር ስለሆነ ነው የሁሉ ቴክስት ያስገባው። ባጭሩ አይደለ? ኢቭን ኤአይ ሲሰሩ እንኳን ኮምፕሊትሊ ሙሉ ለሙሉ ስራችሁን መስጠት ማለት ይሄ ነው። ሙሉ ለሙሉ ስራን ሰጠው፣ ያንን ነገር ኮፒ ያደረከው አምጥተህ እዚህ ፔስት አደረከው። ገባ አይደለ? ያ ደግሞ አይመጣውም። አይ ቲንክ እስቲ ኢቭን እዚህ ጋር የሆነ ተመሳሳይ ሁለት ሰዎች ናቸው አይ ቲንክ፣ ግን ተመሳሳይ ፕሮምፕት ነገር እንደሰጣችሁት እራሱ የሚታየው ይኸውላችሁ። አሁን እዚህ ጋር ዩቲዩብ ቻናል አድርጎ ያስገባቸውን እንትኖች ተምኔሎች ያቸውና ላይክ እዚህ ጋር የሆነ ተመሳሳይ ሉክ ነገር አላቸው። ገባችሁ አይደል? እዚህ ጋር የመጣው አለ ሴት ወንድ ሴት ወንድ የሆነ ቶፕ 10 ወርክ አይ ቲንክ አንድ ሰው ከሆንክ እሺ፣ ግን ሁለት ሰዎች ሆናችሁ አይታችሁታል። ለሁለታችሁም የሰጣችሁ ተምኔል ራሱ መሀሉ ላይ ተመሳሳይነት ነገር አለ። ስለዚህ ይህን ያህል እንትኖች በደንብ ለራሳችሁ ክሬቲቪቲ ቦታ ስጡት። እሺ ይህም ተመሳሳይ ነው። እኔ የኛው ሰውዬ ጭራሽ አልመስልም ባቸው። ስለዚህ እንደዚህ አይነት ነገሮችን በተለይ በደንብ ቼክ ማድረግ አለባችሁ። ቅድም ግን ከለር ምናምን ያልኳችሁ እንደዚህ ነው። እሺ አሁን ይሄ ከለሩን አስተካክሉልሃል አሪፍ ነው። እሱ ጎላ እንዲል ላይ ባክግራውንዱን ቀያሉ ብላል። ማን ነው ይሄ? እውነት ነው። እኔ ማን እንደሆነ አላውቀውም። እኔ ላኩት ፎቶ ሌላ ሰው ተጠቅማችሁ ከሆነ አላውቅም። አሉ ከዚህም የባሰ ተምኔሎችን ከዚህ በፊት አሳልፌያለሁ። ስለዚህ እነዚህ እንደውም ተና ናቸው። እንደውም አያበላሹኝም። ቻፕስቲክ ምን እየቀቡኝ የሚያመጡ አሉ። ግን ይሁን እኔ ለእናንተ ክሬቲቪቲያችሁን እንድታወጡበት እንጂ የሆነ ቻትጂፒቲ ጽፋችሁ ምናምን እንድታመጡ አይደለም። አክቹዋሊ ብዙዎቻችሁ እዚህ ላይ ሲመጡ የተማራችሁም አላችሁ ቢግነሮችም አላችሁ። እኔ ፕራክቲስ እንድታደርጉ ነው እንጂ ማመጣው እኔ እዚህ ጋር ምልክላችሁ የእናንተን ክሬቲቪቲ እንድታወጡት ኤቭሪቲንግ የሆነ ክሬቲቭ እንድትሆኑበት
ነው እንጂ ለፖርትፎሊዮአችሁም እንዲጠቅማችሁ። አሁን ከዚህ በፊት አይ ቲንክ ከትናንትና ወዲያ ፖርትፎሊዮ ቢልዲንግ ቡት ካምፓችንን ጨርሰናል እና በጣም ደስ የሚል ነበር የነበረን ቡት ካምፑ እና ልጆቹ በጣም ደስ ብሏቸው ነበር። እኔም ላይ እየገባሁ ምናምን በደንብ ሳሳያቸው ኮመንት ስሰጣቸው እየመለሱ ያንን ኮመንት ምናምን በጣም ኢንትረስቲንግ የሆነ ቡት ካምፕ ነበር የነበረን እና በጣም ጽድት ያሉ ፖርትፎሊዮችን አይቻለሁ አሁን እዛ ጋር። አሁን እኛ ጋር ችግራችን ምንድነው? ለፖርትፎሊዮችን የሚሆን ስራ አንሰራ። ገባችኋል? እዛ ጋር ቡት ካምፕ ባደርግም ግን እዚህ ጋር ደግሞ በየሳምንቱ እየሰጧችሁ ነው አሳይመንት። ገባችኋል? የአሳይመንቶች እናንተ ስኪላችሁን እንድታወጡበት የሆነ ነገራችሁን እንድትፈትኑበት የተማራችሁትን ነገር መሬት አውርዳችሁ ለማየት አንድ ዲዛይን ስትሰሩ ኔክስት ታይም ላይ እዛ ላይ የሰራችሁትን ስህተት አሰሯቸው። ገባችኋል? እንደዛ እንድታደርጉ ነው እንጂ ጀስት የሆነ አምጥታችሁ ኮፒ ፔስት የሆነ ነገር እንድትሰሩ አይደለም። ለኔም ታይም ይወስዳል። እዚህ ጋር ሪቪው ስናደርገው ይህን ስራ እንዴት ሪቪው ላደርገው እችላለሁ? ኮምፕሊት የሆነ ነገር ግን በራሳችሁ የምትሰሩት ነገር እኔ ምንም አይነት የተበላሸ ነገርም ቢሆን ሪቪው ማድረግ ደስ ይለኛል። በቃ የተበላሸም ነገር ግን በራሱ ከሆነ የሰራው እንደሚስተካከል ስለማመን ማለት ግን የተበላሸ ነገር ምን አስተካክሎ ልበለው? ፕሮንትን አስተካክላለሁ ወይ ምን አለው? በራሳችሁ ክሬቲቪቲ ስላልሆነ ማለት ነው። ስለዚህ እነዛ ነገሮች በደንብ አስተካክሏቸው። ፉል ኤአይ አትጠቀሙ ስራዎቻችሁ ላይ። እዚህ ጋርም የተወሰኑ ነገሮችን አሁን እያየሁኝ ነው። እነዚህ ነገሮች አይ ቲንክ ቆርጠን ያመጣቸው የሁለቷን ነገር ኢቭን አቀማመጥህ ራሱ ትክክል አይደለም ያስቀመጥክበት ወይ ምናምን ነገር እና እኔ ከምንም ነገር በላይ ኤአይ እንዳትጠቀሙ ብለው ከዚህ በፊት የነበራችሁ ልጆች ታውቁታላችሁ። ፌስ ላይ ነው በቃ ፌስ ላይ በፍጹም ኤአይ መጠቀም የለባችሁ። በቃ ኤቭሪቲንግ እኔ ሌሎቹ ነገሮች ላይ ብትጠቀሙ ምንም አይመስለኝም። እንገባችሁ አይደለ? ግን ፌስ ላይ በቃ ፊቱን ከቀየረው ሌላው ምንድነው ኮንተንቱ እኮ በቃ አለቀ። ያ ሰውዬ ክሊክ ተደርጎ ሲገባ እሱ አይደለም ያለው። አሁን ይሄ ቪዲዮ እኔ ፖስት ላይ ፖስተው ይሄን ሰውዬ ላይ ገብተው የሆነ ሰውዬ ይሄን ሰውዬ ያገኘው እኔን ነው ያገኘው። ስለዚህ እንደዚህ አይነት ነገሮችን እባካችሁ በደንብ እንትን አድርጉ። እናንተም ብራንዳችሁን አይገነባላችሁም፣ ፖርትፎሊዮአችሁን አይገነባላችሁም። የሆነ ሰው እኮ ዲዛይነር ፈልጎ ሲመጣ ፕሮምፕት ጽፎ ማሰራት ተቅቶት አይደለም። ገባችሁ አይደለ? እናንተ ከሱ የተሻለ ማሰብ ትችላላችሁ ብሎ ስለሚያስብ ነው። ስለዚህ ጀስት ላይክ እንደሱ አይነት ስራዎችን ከሆነ ፖርትፎሊዮ ላያችሁ ላይ የምታስገቡት ለምን ይቀጥራችኋል? ለምን ያሰራችኋል? ስለዚህ እነዚህ ነገሮች ላይ ዲፕሊ የሆነም ቼክ ማድረግ አለባችሁ። የኛውን ተምኔል እንደዛው ነው፣ ቼክ አድርገው ራስክ። ኦኬ አይ ቲንክ ቤኪ ይህንን ተምኔል አይኖይት የእንትኑ ተምኔል የቻሌንጅ ተምኔል ላይ ይህን ፌስ ሪተች አስታውሰዋለሁ እና እሱም ፌስ ሪተች ነው እዚህ ላይ የሚያመጣቀው። ደግሞ ብትሰራው ደስ ይለኝ ነበረ በሌሎች ወይ በሌላ ፎቶ ብትሰራውም፣ ግን አክቹዋሊ የሰጧችሁ ፎቶ ራሱን ስለነበረ የተወሰነ ክሬቲቪቲ የሆነ ነገር ደግሞ አድ ብታደርግበት አሪፍ ነበረ። ግን የባለፈው የሰራክልኝ ነው እና የላከው ለዛ ነበረ። አይዊሽ የሆነ በደንብ ክሬቲቭ ደግሞ ከባለፈው ከተሰራው ኦልሞስት ያኛው ስንት ጊዜ ሆኖ አይደለ የሰራ ነው። አሁን ደግሞ ከዚህ የተሰጠህን የነበረውን ኮመንት በደንብ አሻሽለው ደግሞ እዚህኛው ላይ በጣም ጠብቀህ ነበረ። ራሱን ግን ማምጣትህ ትንሽ ቅር ብሎኛል። አስተካክለው ነው። አሁንም ቴክኒካቹ አሪፍ ነው። የዛኔም ነገር ያለው ሌሎቹ ነገሮች ላይ ግን ክሬቲቭ መሆን ትችላለህ ምናምን ነገር። ስለዚህ ያን አስተካክለው ቤኪ። እሺ ኦኬ ይህም በራሱ ሞክሮታል። አሪፍ ነው። ራስ መሞከሪያው ምናምን ነገር። አሁን የዚህኛውም ተምኔል ላይ ምንድን ነው ኢምፕቲ ስፔስ በደንብ አለ። እዚህ ጋር ስፔስ አለ። ይሄኛው ስፔስ ነው፣ ይሄ ስፔስ ነው ምናምን ነገር። ይህን ተምኔልን ደግሞ ስታስቡ ምንጊዜ ምንድን ነው በስልክ ላይ ማሰብ አለባችሁ፣ ቲቪ ላይ ማሰብ አለባችሁ፣ ትንሽዬ ስልኮች ማሰብ አለባችሁ። ስለዚህ አሁን ይህን ተምኔል እሺ እንደዚህ አሁን ሞኒተር ላይ ስለማየው እንደዚህ ዙም ሆነና አሪፍ ሆና ግን ሞሮን ስልክ ላይ ምናምን ሲሆን እንደዚህ ሊቀንስ ይችላል። ያኔስ ነው ያኔ ደግሞ ስራ እንደዚህ ጋር ያስገባውን ቴክስት እና የሚገልጽልህ ነገር አይሆንም ማለት ነው። ስለዚህ እሱን አስተካክለው ሞሮን እንደዚህ አሁን ለምሳሌ ዙም ነገር አድርገህ እንደዚህ ማስገባት ይችላል። ኤምፕቲ ስፔሶችን በደንብ ቀንሳቸው እንደዚህ አድርገህ ማስገባት ይችላል። ኳሊቲውን ጨምረው አቆራረጥህ እናንተም እንደዛው በጣም አስተካክለው። እንደዚህ ነጭ ነገር አያስፈልግም። በተመሳሳይነት ደግሞ አንተም ጋር ባክግራውንድህን ሞር ብለር ብታደርገው እነዚህ ነገሮችን ጎልቶ እንዲወጣ ያደርግልሃል። አሪፍ ነው። እጅ ላይ ምናምን ያሉትን ነገሮች ስትቆርጣቸው አስተካክላቸው። እነዚህ ልጆች አሁን ዙም ብናደርጋቸው ጥማች ውድ ናቸው አይኮ አይደለ? እነዚህ ነገሮች ግን የሚስተካከሉ ነገሮች ናቸው። እሺ እነዚህ ነገሮች ማንኛውም ዲዛይነር ሲጀምር የሚጀምርበት ስቴጅ እንደዚህ ነው። በቃ እኔም እንደዚህ አይነት ስራዎችን ሰርቼ አውቃለሁ። ገባችሁ አይደል? ለዛም ነው እኔ በራሳችሁ መስራታችሁን የምፈልግበት ምክንያት ያ ነው። የትኛውም ዲዛይነር
ኳሊቲ ጀምሮ አይደለም የሚጀምረው። ከማበላሸት ምን ከማለት ከዛ ስህተት ከመማር ምናምን ስለሆነ የሚካሄደው ኮመንት እስከተቀበላችሁ ድረስ ምናምን ነገር ማስተካከል ትችላላችሁ ማለት ነው። ራሳችሁ ደግሞ ኔክስት ታይም ደግሞ ራሳችሁ ይህንን ዲዛይን ብትሰሩት ከዚህ የተሻለ ነው በነገራችን ላይ የምትሰሩት እና የሆነ ታይም ሰጥታችሁት ለመስራት ሞክሩ። ኦኬ እሺ፣ ይሄኛው እሺ አሪፍ አክቹዋሊ እንትን ተምኔል አይደለም ግን ጀስት ኖርማል እንትን ለማለት ሲምፕሊስቲክ ነገሩ ተመችቶኛል። ቴክስት ፕሌስመንታቸው ናቸው ያልተመቹኝ። ዝብርቅርቅ ብለዋል። እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ። ትንሽ ዝብርቅርቅ ያለ ፕሌስመንት አለው። አይ ቲንክ ሎጎ የእሷ ካልሆነ ይሁን ግን ደግሞ አክቹዋሊ እንትኑን ፖስቱን አንተ ላይ ከሆነ የፖስቶ ሎጎ እነዚህ ቦታዎች ላይ ነው የሚቀመጡት። ግን ስፖንሰር አድ ምናምን ከሆነ ግን እዚች ስር ብታስገባት አሪፍ ስለሆነ ያንተ አሁን አሪፍ ነው። ግን ቀንሰው አሁን ይሄ አክቹዋል ኮንተንቱ ነው የሚመስለው የእሷ ራሱ ኮንተንቱ ስለሚመስል ሎጎ ያንተ እስከሆነ ድረስ ቀንሳት በደንብ እዚች ስር በደንብ ቅንስ አድርጋት። እዚች ጋር ነው መምጣት ያለባት። እሺ በዛ መንገድ አስተካክለው። እሺ አይ ቲንክ ይሄንን ተምኔል ቅድም አይቼዋለሁ። እሺ ይሁት አሁን ይሄንን ነው የሚለው ይሄን ስሙዝነስ ይሁት እንገባቻ አኒ ፊቱ ስሙዝ መሆኑን አሪፍ እኮ ነው፣ ግን እኔን አይመስልም በጭራሽ ሙሉ ለሙሉ ማለት ነው። አሁን እዚህኛው ላይ እንትን ከምታደርገው ይልቅ እነዚህ ከቶቹን ብታስተካክላቸው ይሻለኝ ነበር። ገባ አይደለ? ከቱ አልተስተካከለ ምናምን ኢቭን የሰጠህን ከታርግ ያስገባውን ነገር ራሱ በስትክክል አላስገባህትም። ፕሌስመንቱ የሆነ እንደዚህ ስቅል ያለ ነገር ላይ ነው ግድግዳ አስገብተህበታል። ከጀርባው ግን እንደዚህ አይነት ፕሌስመንት አልነበረም መኖር የነበረበት። የተባለ ጠረጴዛ ያለው እዚህ ነው፣ ግድግዳ ያለው እዚህ ነው፣ ወዴት ነው ያለው ጠረጴዛ? እነዚህ ነገሮች በአይናችሁ ቪዥዋላይዝ ማድረግ የምትችሏቸውን ነገሮች ቪዥዋላይዝ እያደረጋችሁ ለመስራት ሞክሩ። ምን አይነት ነገር ነው እዚህ ጋር መቀመጥ ያለበት ማለት ነው? ወይም ይሄ የተቀረጸ ያለው እኮ ሀይ አንግል ላይ ነው አይደለ? ካሜራው የተቀረጸው ሀይ አንግል ላይ ነው። ስለዚህ ሀይ አንግል ሲሆን ከታች ምንድን ነው የሚሆነው? መሬት አይደለ? ሎ አንግል ሲሆን ደግሞ ከላይ ምንድን ነው የሚሆነው? ሰማይ ምናምን ነው የሚሆነው አይደለ? እነዚህ ነገሮች በጣም ዲቴል ማየት አለባችሁ። ስለዚህ ስራችሁን ስትሰሩ ጀስት ኖርማል ባክግራውንድ ማስገባትና የሆነ ሳብጀክት አድርጎ መለጠፍ ያ አይደለም። ስለዚህ ሪያሊስቲክ ነገር ለማምጣት ሞክሩ። ባክግራውንድን በደንብ ብለር አድርገው አክቹዋሊ ቀይረው፣ ባክግራውንድን ብለር ብቻ ሳይሆን ቀይረው በዛ መንገድ አስተካክለው። ፌስ ሪተቹ በተለይ እሺ አይ ቲንክ በዚህ ፋይል የላካችሁትን ጨርሰናል። በፋይል የላካችሁትን ደግሞ ቼክ እናደርጋለን። ኦኬ ከየት ነው የሚጀምረው? እሺ ይሄኛው ተምኔለው በጣም ወድጄዋለሁ። ክሎዝ አፕነቱ ፌስ ሪተቹ ምናምን ክሊን ነው። በጣም አሪፍ ተምኔል ነው የምር። እንዴ ነው በቃ ይሄ ወድጄዋለሁ። ቺና አቆራረጥ ቀይራት። እሺ ቺና አቆራረጥ ቀይራት። በደንብ ስሙዝ የሆነች አቆራረጥ ለማድረግ ሞክር። ከዛ ውጪ ግን እኔ ወድጄዋለሁ ይሄን ተምኔል ምናምን ነገር። ሞኒተር ላይ ያለችውን ነገር ክሬቲቭ ሆነባት። እንደዚህ አይነት ሻዶ ምናምን ሞኒተር ላይ አያስፈልግም። የሆነ ሞኒተሩ ላይ አታቸው የተለጠፈ ነገር ምናምን ብታደርገው አሪፍ ነው። እንደ ስቲኪ ኖት ምናምን የሆነ ብታደርገው አሪፍ ነው። እንደዛ ነገር ብታደርጋት አሪፍ ነው እንጂ ከዛ ውጪ ያለው ነገር ሃይላይት በቃ ከፈለክ እዚህ ጋር ቴሌግራም ብቻ አድርገው እዚህኛው ስፔስክ ላይ ስራ ፍለጋ የምትለውን ማስገባት ትችላለህ። እቺኛዋን ኖርማል ቴሌግራም ምናምን ነገር አድርጋት ወይ አፕወርክ ነገር አድርጋው ስራ ፍለጋን እዚች ጋር ማምጣት ትችላለህ። እዚች ጋር ማምጣት ትችላለህ። ከዛ ውጪ ግን ፌስ ሪተቹ አቆራረጡ ምናምን ነገር አለ የሆነ ወድጄዋለሁ ለኔ። ይህ ችግር አለብኝ እኮ። እሺ ቺቺንም ነገር አውጣት። ቺቺን ስሙዝ ለማድረግ ሞክር ምናምን ነገር። ከዛ ውጪ አሪፍ ናቸው። እዚህ ስር የምንገዛው እዚህ ስር ያለችው እቺን ቀይዋን ነገር ደንብ አስተካክላ። ከዛ ውጪ አሪፍ ናቸው። ቱማሽ ዲፕሊት አለ ምናምን ካላችሁኝ ትክክል ነው። እንደዚህ ነው ማየት ያለባችሁ። እናንተም ስራዎቻችሁን ስትሰሩ ግዴታ ማየት አለባችሁ።
ዲፕሊ ማየት መቻል አለባችሁ። ዲዛይነር መሆን እስከፈለጋችሁ ድረስ ዲፕሊ ማየት አለባችሁ። ጥቃቅን ስህተቶችን ማለፍ የለባችሁም። በቃ በተቻላችሁ መጠን ማድረግ አለባችሁ። እሺ ይሄ ምንድን ነው? ፋይሉን የላክልኝ ፌስ ሪተች ሰርተህ ነው? እሺ ፌስ ሪተቹን ብቻ ከሆነ አሪፍ ነው። አሪፍ ፌስ ሪተች ነው። ናይስ። እሺ ክሬቲቭ ግን ነው። ኦኬ እሺ ስራ በዝቶበት ነው ያበጠው ወይስ የኔ ፎቶ እንደዚህ ነው? የታላው ፋይል ላከው እንደዚህ ነው። እሺ ብቻ የሆነ አይኑ ላይ የሆነ ውድ ነገር ያየው ስለመሰለኝ ነው። እነዚህ ነገሮች ምናምን ኦኬ። እሺ ያንተ ሄር ሪፋይን ነህ? ሄር ሪፋይኑ ምናምን አይ ቲንክ አሪፍ ነው። አሪፍ ናት። እሺ ከዛ ውጪ እነዚህ ያስገባቸው ኤሌመንቶች ምናምን አሪፍ ናቸው። እቺ ያስገባሃት ዩዝለስ ነገር ናት። ሞኒተር ላይ የተጠቀምከው ነገር ደግሞ ጭራሽ አይገባም፣ መሆን የለበትም። እቺኛዋ ነገር ካልሆነ ኪቦርድ ቀይረው። ይሄንን አሁን ሞኒተር እስካለ ድረስ እቺን ወደ ኪቦርድ ቀይራት። በቃ በኪቦርድ ቀይራት እና ሌሎች ነገሮች ግን አሪፍ ናቸው። አይ ቲንክ ብለር ስላደረከው ባክግራውንዱ ምናምን ነገር በደምብ ስለማይለይ ከታች መሬቱን ምንን አይለይም። ስለዚህ አሪፍ ነው። በቃ ይሄኛው ወድጄዋለሁ። ትንሽ ብራይትነስ ምናምን ብትጨምርባት፣ የኔን ልብስ ከለር ብትቀይረው፣ እንደላኩላችሁ አይነት ሪፋይን ከሆነ ደግሞ ሁዲ ብታደርገው ምናምን ደግሞ በጣም አሪፍ ነው። ከዛ ውጪ ያንተንም እንደዛው እንደዚህ ክሎዝ አፕ ነገር በደንብ ማድረግ ትችላለህ። ክሎዝ አፕ ማድረግ አትጥሉ እሺ። አሪፍ ነው። ዲዛይናችሁ ጎልቶ እንዲወጣ ያደርግላችኋል ክሎዝ አፕ ስታደርጉ ሳብጀክታችሁ። እሺ ኦኬ። ይሄማው ክሎዝ አፕ መሆኑ እንዴት እንዳሳመረው አያችሁ። ይሄማው ክሎዝ አፕ መሆኑ አሳምሮታል። እዚህ ጋር ብቻ ነው አንሪያሊስቲክ የሆነ ነገር የሰራከው። የሆነ ብለር አለው። ከዛ ብለሩ ላይ የተለጠፈው ምናምን ነገር ኖርማል ብለሩን አጥፋውና ሼፓን አስተካክላት። ሞኒተሩንም ስክሪኑንም የምትመስል ነገር ስራላት። ከዛ ስክሪኑ ላይ ብቻ ይሄ የተለጠፈ ይሆንና ከፈለክ ደግሞ ስክሪኑ ኖርማል አፕወርክ የሚል ይሆንና እዚች ጋር ቴክስትን ማስገባት ትችላለህ። በዛ መንገድ እንትን በለው። ትንሽ ቢጫ ነገር ሆኖ ባህል የፊቱን እሱን ብታስተካክላት፣ ልብሱን ከለር ብትቀይረው፣ እነሱ ነገሮች ብታስተካክላቸው አሪፍ ነው ብዬ አስባለሁ። ኦኬ ቲንክ የቤኪ መሰለኝ። እሺ ቤኪ እንደተባባል ነው አድርገው። ኦኬ ይሄማውን ፌሱን አሁን ስትቀይረው የጀነሬትዱን ያደረከው እና የጀነሬትዱን ከምታደርገው የኔን ፌስ ብታደርገው አሪፍ ነበር። እሺ ተመሳሳይ ኮሜንቶች ስለሆኑ እንትን ነገራቸው። እሺ አይ ቲንክ አልቋል። ያልታየለት ሰው አለ? ሜቢ ያላየሁላችሁ ምናምን ነገር ካለ ቲንክ ያለ አይመስለኝም። ኦኬ ሶ ቀጣይ ምንድነው የሚኖረን? አይ ሆፕ ብዙዎቻችሁ እንትን ያላችሁ ይመስለኛል፣ አንደርስታንድ ያደረጋችሁ ይመስለኛል የተሰጧችሁን ኮሜንቶች ምናምን ነገር። ከዛ ውጪ ደግሞ ያላችሁን ጥያቄዎች ደግሞ የተወሰኑ ጥያቄዎች ልቀበላችሁ እና ሴሽናችን እንዳይረዝምብን የእናንተን ደግሞ ጥያቄዎች ለመቀበል ልሞክር። ማይክ እያበራችሁ መጠየቅ ትችላላችሁ። እጅ ማውጣት ይቻላል። እጃችሁን እያወጣችሁ አክሰስ ሰጣችኋል። መጠየቅ የምትፈልጉት ነገር ካለ ምናምን ነገር
ማይክ እያበራችሁ እንድትጠይቁ። እሺ ምን አለን? about the asset pack, could you brief explain that included? Okay, እሺ አሴት ፓኩ ምንድነው? ለዲዛይን ዲዛይን ስታረጉ ሊሆን ይችላል፣ የተለያዩ ዲዛይኖችን ስትሰሩ ሊሆን ይችላል። ስራዎቻችሁን የሚያቀልሉላችሁ ነገሮች ናቸው ያሉበት አሴት ፓኩ። ስክሪን ሼር አድርጊያችሁ ኢሜል እንዳሳያችሁ ከፈለጋችሁ አሳያችሁ። እሺ ስክሪን ይመጡላችኋል። እሺ ኦኬ እሺ መጥቶላችኋል ስክሪኔ ጋይስ? መጥቶላችኋል? ዩዘር 57 አለው አድርጌያለሁ። ማውራት ትችላለህ? ኦኬ እሺ መጥቷል። አሴት ፓካችን ውስጥ ያሉት ነገሮች እነዚህ ነገሮች አሉ። አሮዎች አሉ፣ ባክግራውንድ አለ፣ ፎንቶች አሉ፣ ፎቶሾፕ አሴቶች አሉ፣ ፒኤንጂ ፋይሎች አሉ፣ ፒኤስዲ ፋይሎች እንደ ቴምፕሌት ያዘጋጀውላችሁ ፋይሎች አሉ። ከዛ ደግሞ ስክሪን ሪከርድ አክቹዋል ተምኔል ስሰራ ያለ ስክሪን ሪከርድ አለ። እሱን ስክሪን ሪከርድ አለ። ከዛ ውጪ ደግሞ ቴክስቸር አለ ማለት ነው። እያንዳንዱ ደግሞ ፎልደር በየውስጣቸው ደግሞ የተለያዩ ፎልደሮች ደግሞ አሉ። አሁን ለምሳሌ የአሮ ውስጥ ስንገባ እነሱ ላይ በከለር የተለያዩ አይነት አሮዎች አሉ። ለምሳሌ ብላክ ስትሉ የብላክ ውስጥ የተለያዩ አይነት አሮዎች አሉ። እነዚህ የሆኑ ለተምኔላችሁ ለዲዛይናቸው የምታስገቧቸው አሮዎች አሉ። በዛው ልክ እነዚሁ ደግሞ በብሉ ከለሮች አሉ፣ ስሪዲ ሉክ ያላቸው። እነዚህ አሁን ለተምኔል ሞሮን ይጠቅማቸዋል፣ ግን እንደየከለራቸው ማለት ነው። እንደየከለራቸው ዲፍረንት አላቸው የሁሉንም። አሁን እነዚህ የዩቲዩብ ቪዲዮ የምትሰሩ ከሆነ ስለ ዩቲዩብ ኮንተንት የሚያወራ አይነት ከሆነ ዳውን የሆነ እንትን ከሆነ አፐር ስትሰሩ ምናምን ይሄ ኢንክሪዝ ያደረገ ቁጥር ምናምን ስትሰሩ እነዚህን ግሪኖች አሁን አብዛኛው ጊዜ ይጠቀማቸዋለሁ እኔ ምናምን። ሞሮን ሪዶቹ ነው ብዛት የምጠቀማቸው እነዚህ ነገሮች ሪዶቹን ይጠቀማቸዋለሁ። አክቹዋሊ አሁን እዚህ ውስጥ ሌላም ደግሞ ፋይል አለ። ለምሳሌ የትኛው መሰላችሁ እኔ በብዛት የምጠቀመው ልንገራችሁ። አሁን እነዚህ እንዳልኳችሁ 7 አይነት ከለሮች ዲፍረንት አሮዎች አሉ። ከዛ በኋላ ደግሞ ወጣችሁ ደግሞ እነዚህ ባክግራውንዶች ላይ ስትገቡ ደግሞ ባክግራውንዶች ላይም 5 አይነት ባክግራውንዶች አሉ። እዚህ ውስጥ አሁን የዋል ባክግራውንዶች ከሆነ 7 አሉ። ሆም የሚሉ አሉ። ግሪድ 14 አለ። ለማኒፕሌሽን የሚሆኑ ደግሞ ባክግራውንዶች ደግሞ 9 አሉ። ከዛ ደግሞ ኢንቫይሮንመንታል የሆኑ ደግሞ ሲሆኑ ደግሞ 62 የሚጠጉ ደግሞ ኢሜጆች አሉ ማለት ነው። እነዚህ ሃይ ኳሊቲ የሆኑ ኢሜጆች ናቸው እነዚህ ፋይሎች። እነዚህንም ለተምኔል አክቹዋሊ በብዛት እነዚህን ባክግራውንዶች የምትጠቀሟቸው ለተምኔል ነው፣ ግን ደግሞ ግራፊክሶችንም መስራት ትችላላችሁ። በእንደዚህ አይነት ኮንተንት ካለ ለግራፊክሶች የሚሆናቸዋል። አብዛኛው ጊዜ አሁን ለግራፊክ ለበርገር ቤት ምናምን ሲሆን እነዚህኞቹን ባክግራውንዶች ይጠቀማቸዋሉ። እንደዚህ አይነት ባክግራውንዶችን ይጠቀማቸዋሉ። ለተለያዩ ደግሞ ለተምኔሎች ምናምን ሲሆን ደግሞ እንደየኢንዲፔንደንስ እንደየምትሰሩ ኮንተንት መጠቀም ትችላላችሁ ማለት ነው። እነዚህ ኢንቫይሮንመንታል የሆኑ ናቸው፣ ከ62 ናቸው። ከዛ ደግሞ ለማኒፕሌሽን የሚሆኑ ደግሞ 9 አይነት ደግሞ አሉ እነዚህ። ከዛ ግሪድ አለ። እነዚህም እንደዛው አብዛኛዎቹ ተምኔሎች ላይ ይጠቀማቸዋለሁ ግሪዶች። በተለይ ቢዝነስ ኮንተንት የምትሰሩ ከሆነ ደግሞ ባክግራውንዳችሁ ላይ ግሪድ ምናምን የምትጠቀሙት። እነዚህ ደግሞ ኖርማል
አክቹዋሊ እነዚህን ለማኒፕሌሽን መጠቀም ትችላላችሁ። ኖርማል ባክግራውንድ ከሆነ የምትጠቀሙ ደግሞ እንደ ባክግራውንዶች የምትጠቀሟቸው ነገሮች ናቸው። ሆም ቤት ውስጥ የሆነ ነገር ምናምን ከሆነ ባክግራውንዶቹ እነዚህ ናቸው። ከዛ ደግሞ የተለያዩ አይነት ቴክስቸር ያላቸው ግድግዳዎች ምናምን እነዚህም ደግሞ እነዚህ የመሳሰሉ ደግሞ አሎች አሉ። አክቹዋሊ እነዚህ ወደ 2 ዓመት ከምናምን ስሰራባቸው የነበሩ ናቸው። እሺ የሆነ ታይም ላይ የሆነ አክሰስ ማድረግ ባልችል የሆነ ወይ ኢንተርኔት ኮኔክሽን አክሰስ ማድረግ ባልችል ወይ የሆነ ብራውዘር ወይ የሆነ እንትን ከሌለኝ እነዚህን አሴት ፓክ ላይ እየገባሁ ከነዚህ አሴት ፓክ ብቻ ተጠቅሜ ተምኔል ልሰራ እችላለሁ። ከዚህ በፊት የነበረው ላይቭ ሴሽናችን ላይ እዛው ላይቭ ሰርቼላችሁ ነበር አለ ምንም አይነት ብራውዘር ሳንጠቀም አንድ ተምኔል እንዴት በአሴት ፓኩ ብቻ መስራት እንችላለን የሚለውን እሺ ከዛ ደግሞ ፎንት ውስጥ ስትገቡ ደግሞ ለምሳሌ ደግሞ አሁን እዚህ ጋር ፎንቶች ላይ ደግሞ ስትገቡ ምን አይነት ፎንቶች ታገኛላችሁ? አማሪክ ፎንቶች ከ150 በላይ አማሪክ ፎንቶች አሉ። እንግሊሽ ፎንቶች ደግሞ ከ51 አሉ። እነዚህ ፎንቶች አክቹዋሊ በጣም ከተለያዩ ዌብሳይቶች ላይ ያገኟቸው የነበሩ ምናምን ፎንቶች ናቸው እና እነዚህ ወደ 51 ምናምን የሚሆኑ እንግሊሽ ፎንቶች ለየት ያሉ ፎንቶች ናቸው። ኖርማል ከለመድ ናቸው አክቹዋሊ የተገዙ የነበሩ ፎንቶች ሁላ ናቸው። ኬንቫቶ ላይ ምናምን ያመጣቸው የነበሩ ፎንቶች ናቸው ያሉት እዚህ ፎንት ውስጥ የእንግሊሽ ፎንቶቹ ማለት ነው። ከዛ አሁን እዚህ ጋር ነው ቅድም አሮዎቹን ያልኳቸው የነበረው ሞሮን እኔ ስራዎችን የምጠቀሙ ምንድነው እነዚህ ከስተም ሼፖች ናቸው የምጠቀማቸው። አሁን እዚህ ጋር እነዚህ ብረሾች አሉ። እነዚህ ብረሾች ናቸው የት ፎቶሾፓችሁ ላይ የምታስገቡት ብረሾች ናቸው። ከዛ ደግሞ እኔ አሁን በብዛት የምጠቀመው ምኑን ነው ይሄኛውን የከስተም ሼፖች ናቸው። ከስተም ሼፖቹ ምን ይመስላሉ? እዚህ ጋር በስክሪንሾት አስቀምጬላችኋለሁ እንዴት እንደሚሆኑ። ኦልሞስት ከ2000 በላይ ያሉ ከስተም ሼፖች ናቸው ያሉት። እኔም ወሩን ስራዎችን ስሰራ የምጠቀማቸው አሮዎች ምናምን የምጠቀማቸው እነዚህ ከስተም ሼፖች ናቸው። አክቹዋሊ ከላይም ወርታችም አሉ ካያችሁት በጣም ብዙ ናቸው። እነዚህን ከስተም ሼፖች ናቸው የምጠቀማቸው ለፎቶሾፕ ላይ እነዚህን አድ አድርጋቸዋለሁ። ሎድ ካደረግኳቸው በኋላ እዛው ጋር ሲምፕሊ ከብረሽ ከስተም ሼፕ ላይ በመሄድ ከስተም አሮዎችን መስራት እችላለሁ ማለት ነው። እሱም ከ2000 በላይ አሮዎች አሉበት። የተለያዩ አይነት ዲዛይኖች፣ የሰው አይከኖች ምናምን በጣም ብዙ አይነት አይከኖች ያሉበት ከስተም ሼፕ ነው። ከዛ ደግሞ አምስተኛው ፎልደራችን ደግሞ የሚሆነው ፒኤንጂ ፋይልስ ነው። ፒኤንጂ ፋይልስም እንደዛው እንዳልኳችሁ በፎልደር ደግሞ ለብቻው ውስጡ አሉ። አንድ ፒኤንጂ የሚባል አንድ ፒኤንጂ አለ። ብረሽ ፒኤንጂዎች አሉ። አሁን እነዚህ ብረሽ ፒኤንጂዎች ናቸው። እነዚህ እንዳለ ፒኤንጂዎች ናቸው። እነዚህንም ለአክቹዋል ተምኔል ለምናምን የምትጠቀሟቸው ዲስካውንት፣ አሁን አብዛኞቹ ስራዎች ላይ ካያችሁ ዲስካውንት ወይ የሆነ የተሰረዘ ነገር ምናምን ካለ እቺን ነገር አጠፋት ከቺን ወይ እቺን ነው የምጠቀማቸው። ከሁለት አንዱ ነው የምጠቀማቸው እና አብዛኛው ጊዜ እቺን ነው የምጠቀማት ካያችሁ ስራዎች ላይ እነዚህ አሉ። ከዛ በኋላ አንድ ሪአክሽኖች አሉ። ወደ 24 የሚጠጉ አንድ ሪአክሽኖች አሉ። እነዚህንም የምትጠቀሟቸው ያለ አሴት ፓኩ ላይ ያለ ናቸው። ከዛ ውጭ ደግሞ ኖርማል ፔንጆች እነዚህ አሁን አክቹዋሊ ለስራዎች ምናምን ስሰራ ዳውንሎድ እያደረግኳቸው ስሰራቸው የነበሩ ተምኔሎች እንትኖች ፔንጆች ናቸው እና እነዚህ አሪፍ የምላቸውን ስሰራ የምትጠቀማቸው የነበሩ ለግራፊክሶችም ለተለያዩ እንትኖችም አሁን እነዚህ ኮይኖች ምናምን እንጠቀማቸው የነበረው ያኔ ቤቲንግ ቤት ምናምን በምሰራበት ታይም ላይ እነዚህን ኮይኖች ምናምን እንጠቀም ነበረ። እነዚህ ጊፍት ሲሆን ደግሞ እነዚህ ነገሮችን ቴብል እቺን ቴብል አሁን በተለይ ብዙ ተምኔሎች ላይ ተጠቅሜያታለሁ። አቢዝ ነው ያደረኳት እቺን ቴብል እና በጣም ብዙ ስራዎች ላይ ተጠቅሜያታለሁ። ስቲል ነው በጣም ነው የምጠቀማት ምናምን ነገር እና አሪፍ ናት። እኔ ኢዝሊ የሆነ ከስተም ለማድረግ ይመቸኛል። የተለያዩ አይነት ፔንጆች እነዚህ አክቹዋሊ ሳወርዳቸው ለስራዎች ስል እያወረድኳቸው የነበሩ ፔንጆች ናቸው እነዚህ ፔንጆች። ከዛ ውጪ የፒኤንጂ ፋይል በእንደዚህ ነው። ስድስተኛው ደግሞ ፎልደራችን ምንድነው? ፒኤስዲ ፋይል። እነዚህ ፒኤስዲ ፋይሎች አክቹዋሊ እንደ ቴምፕሌት ነው ያዘጋጀውላችሁ፣ ግን ደግሞ እንዴት ነው እዚህ ጋር ከነ ተምኔሎቻቸው ነው። አሁን የዚህ ተምኔል ፋይል ይኸውና ማለት ነው። ይሄ ተምኔል ገብታችሁ እንዴት እንደተሰራ ማየት ከፈለጋችሁ ኤቭሪ እንትኖቹን ሌየሮቹን እያጠፋችሁ ማለት እዚህ ጋር ምን ተጠቀመ የሚሉትን ነገሮች ማየት ከፈለጋችሁ እንደ ቴምፕሌት እዚህ ጋር ተዘጋጅቷልላችሁ። የዚህኛው ተምኔል
እዚህ ጋር አለላችሁ። የዚህኛውም ይሄ ነው። የዚህኛውም ተምኔል ደግሞ እንደዛው። ይሄኛውም ተምኔል በጣም ብዙ ሰዎች እዚህኛው ተምኔል ላይ ኮመንት አድርገውልኝ ነበረ ምናምን። በተለይ ፖስት ሲደረግ ይሄ ዩቲዩብ ቪዲዮ ፖስት በተደረገ ታይም ላይ ብዙ ሰው ተምኔሉ አሪፍ ነው ጸዴ ነው ምናምን ሲል ነበር የዛን ጊዜ እና የእሱንም ፒኤስዲ ፋይሉን እንዴት እንደተሰራ እንደነበረ ምናምን ኤቭሪ ክሊክ እያደረጋችሁ ማየት ከፈለጋችሁ እንድታዩት። የዚህኛውንም እንደዛው አለላችሁ እዚህ ጋር ፋይላቸው። ሶ ኦልሞስት ወደ 5 የሆኑ ፋይሎች 1 2 3 4 5 የሆኑ ፒኤስዲ ፋይሎች ናቸው። ኦልሞስት እነዚህን ፋይሎች እኔ ብዙ ብሮችን አስከፍዬበታለሁ ምናምን ነገር ግን ለእናንተ እዚህ ጋር ደግሞ እንደዛ ነው። በጣም በዲስካውንት ነው ያመጣሁላችሁ። ከዛ ውጪ ደግሞ እዚህ ጋር ደግሞ ስክሪን ሪከርድ አለ። ይሄኛው ላይቭ ተምኔሉን ሪሚክስ አድርገው ነው ተምኔሉን ሲሰራ ያለው። ስክሪን ሪከርድ ደግሞ እዚህ ጋር አለላችሁ። ይህንን ለብቻውን ያስቀመጥኩት ስክሪን ሪከርድ ብዬ። ከዛ ውጭ ደግሞ የመጨረሻው ደግሞ ፎልደራችን ምንድን ነው? ቴክስቸር። ቴክስቸር ላይም 30 አንደኛው ብላክ ቴክስቸሮች ላይ 30 አለ። ዋይት ቴክስቸሮች ላይ ደግሞ 11 ቴክስቸሮች አሉ። ሶ በዚህ መልኩ ቴክስቸሮቹንም የተለያዩ ቴክስቸሮች አሉ። እነዚህንም ለተምኔሎቻችሁ ለተለያዩ ዲዛይኖቻችሁ መጠቀም ትችላላችሁ ማለት ነው። ሶ አሴት ፓካችን ይህን ይመስላል። አክቹዋሊ ብዙ ሰዎች እንደወደዱት ነግረውኛል። የተለያዩ እንትኖችን ሰጥተውኝ ኮሜንቶች ሰጥተውኝ ነበረ ዩዝፉል እንደሆነ ነግረውኛል። እና አክቹዋሊ አሁንም ዲስካውንት ያደረግኩበትን ምክንያት ብዙ ሰው አክሰስ እያደረገውም ስላለ ምናምን ይጠቅማል ለሰውም ብዬ ስላሰብኩኝ አክቹዋሊ ለጀማሪዎችም ይሆናል። አሴቶችን ለማግኘት የሚቸገሩ ሰዎች አሉ ሰርች ለማድረግ ምናምን እና ለእነሱ ይጠቅማል ብዬ ስላሰብኩኝ ነው አሁንም ዲስካውንት እያደረግኩ እንትን የምለው። ስለዚህ ከዚህ በፊት ቡትካምፕ ላይ ከፍት ስል ስለሚጨምር ነበረ። አሁንም የተለያዩ ነገሮች እየመጡ ስለሆነ እየጨመረ ስለሚሄድ አዲስ ነገር ይዤ ስመጣ ከዛ ነገር ጋር እየጨመረ ስለሚሄድ ነገር አክቹዋሊ ሊዘጋ አሁን ዲስካውንቱ ሊቋረጥ እንደገና 3 ቀን ቀርቶታል። ከዛሬን ጨምሮ ማለት ነው። አክሰስ ማድረግ የምትፈልጉ ሰዎች ሊንኩ ከታች ስላለ አክሰስ ማድረግ ትችላላችሁ። በጣም በዲስካውንት ነው። 350 ብር ያደረግኩላችሁ። ከዚህ በፊት 250 ብር ነበር የነበረው። ከዛ ወደ 500 ብር አድርጎ በ500 ብርም እየገዙ የነበሩ ሰዎች ነበሩ። ከዛ ግን የተወሰኑ ሰዎች ደግሞ እየጠየቁኝ በነበረው መሰረት እና እዚህ ኮሚኒቲ ላይም ጠይቄያችሁ በነበረው መሰረት ዲስካውንት ይደረግልን ብላችሁኝ ስለነበረ እስከ 2 ሳምንት ድረስ ነበረ ዲስካውንት ያደረግኩላችሁ። እሱ ዲስካውንት ላይ ያልካውን 3 ቀን ቀርቶታል። እሱን መግዛት የምትፈልጉ ሰዎች ኦልሬዲ ከታች ስለተቀመጠ ቼክ ማድረግ ትችላላችሁ። እያየሁ እኔ አክሰሱን ሰጣችኋለሁ ማለት ነው። ሶ ስለ አሴት ፓክ የጠየቀኝ ይህን ይመስላል ማለት ነው። አይ ቲንክ ክሊር ነው አይደለ? ሶ እሺ ፒንተረስትን አስተካክሉልኝ። እንዴት አልገባኝም። ፒንተረስት ኦኬ። እሺ ከላይ ምንድነው የተጠየቁት የነበረው? እሺ ቡትካምፕ አልቋል። ጀማሪ መች ነው የሚጀመረው? አልወሰንኩም አክቹዋሊ ለጀማሪዎች መች እንደሚጀመር እና አክቹዋሊ እኔ አሁን ያሰብኩት ፕሪ ሪከርድ ቪዲዮዎችን አዘጋጅላችኋለሁ ብዬ ነበር ያሰብኩት። እንዳሰብኩት እየሄደልኝ ስላልሆነ ነው። ፍሪ የምሰጣቸው ዩቲዩብ ቪዲዮዎች ምናምን ነገር ፍሪ ማዘጋጅላቸዋለሁ ብዬ ያሰብኳቸውም አሉ። የተወሰነ በጣም ቢዚ ሆኜ ስለነበረ ነው እና ምንም መስራት አልቻልኩም። ለዛ ነው። ግን በቅርቡ እነሱንም ነገሮች ማስጀምርላችሁ ይሆናል። እሺ ያበውት እሺ ኦኬ እሺ ሶ ጊቭ አሳይንመንት ኤንድ ሪቪው ዊክሊ በየሳምንቱ ለማድረግ ትንሽ ይከብደኛል እንዳልኳችሁ። ትንሽም ቢዚም እየሆንኩኝ ስለሆነ አሁን ከዚህ በኋላ ደግሞ እየመጣሁ ያሉት በየ2 ሳምንቱም እየከበደኝ ነው። ግን ግድ ስለሆነ ነው እዚህ ጋር እናንተንም እንትን ማድረግ ስለምፈልግ ለዛም ነው በየ2 ሳምንቱ የምመጣው። እናንተም ጋር በየ2 ሳምንቱ ስመጣ ያኔ ቡት ካምፕ ላይ ደግሞ መሆኑ ደግሞ በየአንዳንድ ቀኑ ነበር የምገባላቸው እና አንዳንድ ቀን ጋፕ እየሰጠው በየሁለተኛው ቀኑ ነበርና በጣም ቶማች ኤነርጂ መስጠት ነበርና አሁን ሞሮን ፎከስ የማደርግባቸው ምናምን ስራዎችን በደንብ ስላሉ በየሳምንቱ ለመግባት ትንሽ እንትን አይደለም። ግን አይ ፕሮሚስ በየ2 ሳምንቱ እየገባሁኝ የሰራችኋቸውን ስራዎች ቼክ አደርግላችኋለሁ፣ ኮሜንት ሰጣችኋለሁ የማውቃቸውን
ነገሮች ከዚህ በፊት ከምሰራቸው ክሬቲቭ ዳይሬክተር ሆኜ በምሰራበት ታይም ላይ ሪቪው ማደርጋቸውን ዲዛይኖች ምን ስህተቶችን አይ እንደነበረ ምናምን ኤቭሪቲንግ እዚህ ላይ እያመጣሁኝ አይላችኋለሁ ስራዎቻችሁን ማለት ነው በነፃ። አሳይመንቶቹ ይቀጥላል በየሳምንቱ እሱ አሳይመንቶቹ አለ። ሌላ ደግሞ ኢንክሉድ እንዳደርግላችሁ የምትፈልጓቸው ነገሮች ካሉ ደግሞ አክቹዋሊ ቮይስ እያበራችሁ ብትጠይቁኝ ደስ ይለኛል። ካልሆነም ደግሞ እዚህም ኮመንት ላይ እያነበብክ ነው። እሺ ሳምፕል ፖርትፎሊዮ ጀስት ቢሃንስ ላይ ሄዱ ግራፊክ ዲዛይነር ፖርትፎሊዮ በሉ በጣም ብዙ አይነት ፖርትፎሊዮዎች አሉ። እነሱን ቼክ አድርጓቸው ከነ ሪቪዋቸው እዛ ላይ አለ። እንደ ሶሻል ሚዲያ ቪዋቸው ላይካቸው ምናምን ነገር አለ የነዚያ ሁሉ ፖርትፎሊዮ እና ቢሃንስ ላይ ሄዱ ግራፊክ ዲዛይነር ፖርትፎሊዮ ብላችሁ በጣም ብዙ አይነት ስላለ ከእነሱ ኢንስፓይሬሽኖችን እያያችሁ ለራሳችሁ ቢልድ ማድረግ ትችላላችሁ። ግን ታይም በደንብ መስጠት አለባችሁ እንደዚህ አይነት ነገር። እሺ ቴንክ ዩ ሶ ማች። እሺ መች ነው ኦኬ የእሱን ደግሞ ኔክስት ላይ ሪቪው አደርግላችኋለሁ ወይም ደግሞ ቤስት ያደርግ አድርጌ በሬቲንግ ስታይል እልክላችኋለሁ። እሱ ወይ ኔክስት ዊክ ላይ እሱን እልክላችኋለሁ። እሺ እሱን ሬት አድርጌ እልክላችኋለሁ። እሺ ለምሳሌ አሁን አንተ ፒንተረስት ላይ እንዴት ለምሳሌ አሁን አንተ ፒንተረስት ላይ አንድ ዲዛይን ስትነካ ወደ ዲዛይኑ ነው የሚያስገባክ አይደለም፣ ወደ ዲዛይኑ ሳይሆን ፒንተረስት እንዴት ወደ ዲዛይኑ አይደለም እንጂ የሚያስገባችሁ ወደ ዲዛይኑ ሳይሆን የተለያዩ ደግሞ ከሱ ጋር የተያያዙ አይነት ዲዛይኖችን ነው ሪፈረንስ የሚያመጣላችሁ እንጂ የእሱን አይነት አሰራር ምናምን አይደለም የሚያመጣላችሁ። እሺ ያው ለኢንስፓይሬሽን የተለያዩ ሰዎች የሚሰሩትን ፖስት ነው እንጂ የምታዩበት እንትን አይደለም። እሺ and could you also show sample ኦኬ ክሊክ እያደረከው ያለው ነገር ይሆናል ወይ? ክሊክ እያደረከው ያለው ነገር ወደ ዌብሳይቱ እየወሰደክ ይሆናል። ቪው ካልከው ወደ ዌብሳይቱ ነው የሚወስድክ። ቪው ሳይሆን ማለት ያለብን ምንድነው? አሁን ለምሳሌ እዚህኛው ላይ እስቲ ከከፈተልኝ ኮኔክሽኑን ላሳይክ። እስቲ ከከፈታ አሳይካለሁ። እሺ ለፖርትፎሊዮ ዌብሳይት ግን ዌብሳይት አይደለም። ቢሃንስ ላይ ብታስገቡት ግን ሪኮመንድ አደርጋችኋለሁ። ፒዲኤፍ ስታደርጉት ፋይሉ ሳይዙ ምናምን ሊተልቅባችሁ ስለሚችል የሰራችሁትን ፒዲኤፍ ኤክስፖርት አድርጋችሁ በኢሜጅ ወደ ቢሃንሳችሁ አስገብታችሁ ቢሃንሳችሁ ላይ ብትሰሩት ቢሃንሳችሁ አንድ ሊንክ ስለሆነ የምትልቋት ያን ያህል እንትን አይላችሁ። ስለዚህ በቢሃንስ ብታደርጉት ሞር ሪኮመንድ አደርጋችኋለሁ እነሱ። እሺ ስክሪን ሼር አድርገህ አሳየን። ምኑን ነው ስክሪን ሼር? አይ ቲንክ ዌብሳይቱን። እሺ ይኸውልህ እንደዚህ ነው። አሁን ለምሳሌ ፒንትረስት ላይ ስትገባ እንደዚህ አይነት ኢንስፓይሬሽኖች ምናምን ይመጣልሃል አይደለ? ስትገባ የምታደርገው ምንድነው? ይሄ ቪው ሳይት ሳይሆን የምትለው ጀስት ኖርማል ራንደም ነው ክሊክ የምታደርገው። ለምሳሌ ዲዛይን ከፈለኩት ጀስት ራንደም ክሊክ ታደርገዋለህ። ከዛ በኋላ ዲዛይን ይመጣልሃል የሚሆነው። ግን ቪው ሳይት ካልከው ወደ ዌብሳይቱ ነው የሚወስድህ። ፖርት ወደ ተደረገበት ዌብሳይት ኢንስታግራም ላይም ሊሆን ይችላል ወይ የተለያዩ ዌብሳይቶች ላይ ሊሆን ይችላል። ቀጥታ ወደ ዳይሬክትሊ ወደዛ ነው የሚወስድህ። ገባህ አይደለ? ሶ እነዛን ነገሮች ቼክ አድርጋቸዋል። ለምሳሌ እነዚህ ዲዛይኖች አሉ አይደለ? ልክ ይሄኛው አሁን መጣልህ። እሱን ክሊክ ሳደርገው ከሱ ጋር የተገናኙ ደግሞ ብዙ አይነት ኮንተንቶች ምናምን መጡ። ግን አሁንም ራሱን አሁን ለምሳሌ ቪው ዌብሳይት ልለው እችላለሁ ወይም ደግሞ ሌሎችን ላሳይክ።
ኮኔክሽን እያስቸገረኝ ስለሆነ ትንሽ ላግ ያደርጋል። እስቲ እሺ ከከፈተ እንሞክረው። አሃ አሁን አየው። ለምሳሌ አሁን እንደዚህ ቪው ሳይትም ሊል ይችላል። አሁን ይሄ ካሩሴል ፖስት ነው፣ የካሩሴል ፖስት ነው። ገባለ ስላይድ እያደረከው ነው፣ ግን ክሊክ ካደረከው ድጋሚ ቀጥታ ወደ ዌብሳይቱ ነው የሚከተው። እኮ አሁን እዚህ ጋር ቪው ሳይት ብለው ቀጥታ ወደ የት ፖስት ወደ ተደረገበት ነው የሚወስደው። ሶ ስትነካ ጀስት ቪው ዌብሳይት ቪው ሳይት ሳይሆን ማለት ያለበት ጀስት ኖርማል ራንደም እንትኑን ክሊክ እያደረክ ብቻ ቪው ማድረግ። ቲንክ ክሊር ነው አሁን ማክቤል? ናይስ። መች ነው እኮ ነገርኳችሁ እኮ ዮኒ ግራፊክስ እሱን ምንድነው ማደርግላችሁ? ካልሆነ በኤችቲአር ከዚህ በፊት ልክላችሁ ሬቲንግ ስታይል አለ አይደለ ወይ? በሱ ልክላችኋለሁ። ካልሆነ ደግሞ ኔክስት ላይቭ ሴሽን ስንገናኝ ቼክ ልናደርገው እንችላለን። ግን በኤችቲአር ወይ ላደርግላችሁ ይችላል። ከዛ ቀጣይ ሳምንት ግን ሌላ ወይ አዲስ ሶሻል ሚዲያ ዲዛይኖች ከሆነ የሰጠኋችሁ እሱን እንዳደርግላችሁ ማለት ነው። ሪቪው እሺ። ሌላ ጥያቄ ያለው ሰው አለ? ሜቢ ቮይስ የምጠይቁት ካለ አለውት ስፒክ አድርጌላለሁ። ብሩክ መጠየቅ ትችላለህ። እሺ ብሩክ ክሬቲቭስ አለውት ስፒክ አድርጌላለሁ ማለት ሌላ ሰው አለ መጠየቅ ወይ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? አለን። ዛሬ ከርዕሳችን ውጭ ሊሆን ይችላል እንጠይቅ ጥያቄ። ችግር የለውም። የምትፈልጉትን ጠይቁ። ግን ለወደፊቱ ማለት ከእንግዲህ በኋላ በሚኖረን ላይቭ ሴሽን የሆነ ነገር ብትለን በሚለው ማለት እና ብዙ ጊዜ ፖስተሮችን በምንሰራበት ሰዓት የፊልም ፖስተሮች ሊሆኑ ይችላሉ፣ ክሬቲቭ ፖስተሮች ሊሆኑ ይችላሉ። እነዛን ፖስተሮች በምንሰራበት ሰዓት ኢሜጆችን ከባክግራውንዳችን ጋር ሊሆን ይችላል ከኤሌመንቶች ጋር ማኒፑሌት ማድረግ ሊከብደን ይችላል እና እነዛ ማኒፑሌትድ ዲዛይኖችን በምንሰራበት ሰዓት ብረሾችን እንዴት እንደምንጠቀም እንዴት ማኒፑሌት ማድረግ እንደምንችል ትንሽ ቲዩቶሪያል ብትሰጠን አሪፍ ነው ብዬ አስባለሁ። ምክንያቱም ፖስተሮችን በምንሰራበት ሰዓት አሪፍ ነገር ይመስለኛል ክሬቲቪቲን ለማውጣት ማለት ነው። እና ያን ነገር አንድ ጊዜ ብታሳየን ወይም ደግሞ በላይቭ ሴሽን ሊሆን ይችላል ቲዩቶሪያልም ብሰራልን ዩቲዩብ ላይ አሪፍ ይመስለናል። ለኔም ብቻ ሳይሆን ለሁላችንም ማለት ነው። እና ያለኝ ጥያቄ ነው። አመሰግናለሁ። ናይ ቴንክ ሶ ማች ብሩክ። አክቹአሊ እንዳልኳችሁ ነው እኔም ላይቭ በተከታታይ በገባው ቁጥር ምናምን ነገር የማውቀውን ነገር ባሳያችሁ ስክሪን ሼር እያደረኩ ፎቶሾፕን አንከፋፍቼ ባሳያችሁ በጣም ደስ ይለኛል። ግን ከዚህ በፊት የነበሩ ላይቭ ሴሽኖች ላይ ካየከው አንተ ሜቢ ከነበር ስታክ ታደርግብኛለች እና ለዛ ነው ፒሲ ከመቀየር ድረስ ነው እንጂ ተከታታይ የሆኑ ላይቮችን እየገባው ምናምን ነገር የማውቀውን ነገር ምናምን ለማሳየት በጣም ነው የምፈልገው። ግን የሆነ ያዘና ጊዜ ነው እንጂ ሰራላችኋለሁ ፌስ ሪተች ምናምን እንደሰራውላችሁ አይነት ባክግራውንድ ሪሙቭ እንዴት እንደሚደረግ እና የሚሆኑ ነገሮችን በተለይ ዩቲዩብ ላይ ምናምን በደንብ አድርጌ ያመጣላችሁና እንቀጥላለን። ሳላውቀው ቀርቼ ሳይሆን የያዘው እንትን ስላለኝ ነው እንጂ ሰራላችኋለሁ በደንብ ዩቲዩብ ላይ ምናምን ነገር ሰራላችኋለሁ። ቴንክ ሶ ማች። እሺ አመሰግናለሁ። ቴንክ ሶ ማች። ስለ ፌስ ሪተች ስራልኝ። ፌስ ሪተች ኦልሬዲ አለ እዛው ዩቲዩብ ቻናል ላይ ቼክ ማድረግ ትችላላችሁ። ያሬድ ቼክ ማድረግ ትችላለህ። ስለ ፌስ ሪተች ዩቲዩብ ላይ ተሰርቷል።
እሱን ሰርቼላችኋለሁ። እሺ የዳንኤል ፌስ ሪተች ነው እሱ። እሺ ታዲያ የምንድን ነው እሱ ነው የፈለገው? የፖስተር ፌስ ሪተች ፖስተር ላይ እኮ ያው ነው ተመሳሳይ ናቸው። ፌስ ሪተች ማለት እኮ ይሄ እንትን ማድረግ አይደለም፣ ወደ ለተምኔል ሲሆን ሌላ አይነት ምናምን አይደለም። ዋና ፖይንቱ ምንድነው? እነዚህ ፌስ ላይ ምናምን ጎልተው የሚወጡ ነገሮችን ማጥፋት ሪሙቭ ማድረግ ነው። ስለዚህ ለፖስተርም ለተምኔልም ስትሰሩ እነዚህ አይነት ነገሮችን መጠቀም ነው። ግን ይሄ እንደ ተምኔል ደግሞ ሎጂን በርን ምናምን የምታደርጓቸውን ነገሮች እና ከባክግራውንዳችሁ ጋር ብሌንድ የሆነ ነገር ብታደርጉት አሪፍ ነው በሚል ነው እንጂ ለፌስ ሪተች ለተምኔል ለብቻው ለፖስተር ለብቻው ምናምን የሚባል ነገር ለኔ እንደዛ የለም። ለኔ ስሰራ ለእያንዳንዱም ስራዎች እንደዛ ነው የምሰራው። እሺ ፎቶዎችን ጥርት ለማድረግ ምንድን ነው የምትጠቀመው? ፎቶዎችን ጥርት ለማድረግ አክቹዋሊ መጀመሪያ የተላከላችሁ ፎቶ ጥራት እንዳለው ማረጋገጥ አለባችሁ ከምንም ነገር በላይ። ከዛ በኋላ ግን ምንድነው የምታደርጉት? እሱ እርግጠኛ ከሆናችሁ ወይም ደግሞ ኳሊቲው ካነሰባችሁ ኢንሃንስ ለማድረግ ሞክሩ። ግን ኢንሃንስ ስታደርጉ ምንድነው ፉሊ ያደርጋችሁ እንትን እንዳያደርግባችሁ እንዳይቀይርባችሁ ተጠንቀቁ እሱን። ከዛ ውጭ ግን ሃይ ኳሊቲ ለማስላክ ሞክሩ ምን ጊዜ ፎቶ ስታስልኩ ከክላይንት። ከዛ በኋላ ግን ካሜራ ሮ ፊልተር ስትሰሩት ራሱ ኳሊቲውን ማምጣት ትችላላችሁ። ሻርፕነሱን በመጨመር ፌስ ሪተቹን ከሰራችሁት ምናምን በኋላ ሻርፕነስ ምናምን ስጨማምሩበት ሞር ኳሊቲው ጎላ ብሎ ይወጣላችሁ። የኢሜጅ ኳሊቲ ግን ቱማች እንትንም ስታደርጉት ቱማች የሆነ ሻርፕነስም ስትጨምሩ አይሆንም። ቱማች የሆነ ኖይዝም ስትጨምሩ ኖይዝ ሪዳክሽንም ስታደርጉ አይሆንም፣ ይበላሽባቸዋል። ሶ እነሱ ሁለቱን በጣም ማመጣጠን መቻል አለባቸው። አንዳንዴ ሻርፕነሱ የምታበዙበት ታይም አለ፣ አንዳንዴ ደግሞ ኖይዙ የምታበዙበት ታይም ስላለ እሱን እያመጣጠናችሁ እንደየዲዛይናችሁ እንደተላከላችሁ ፎቶ ወይም እንደምትጠቀሙት የካራክተር ኢሜጅ ፌስ ስኪን ቶኑ እንደዛ መጠቀም ትችላላችሁ። እሺ አንድ ጥያቄ ልጨምርልህ። እሺ ያው ጥያቄ አይደለም ግን ብትመልስልኝ በሚለው ማለት ነው የምታውቀው ከሆነ። የኔ የምጠቀመው ሶፍትዌር አዶቤ ፎቶሾፕ ማለት ነው። ያው ብዙ ሰው እንደሚጠቀመው ክራክድ ቨርዥን ነው የምጠቀመው እና ካሜራ ሮ ፊልተር የለውም። ስንት ነው? እንትን 2000 ስንት ነው የምትጠቀመው? እኔ 2018 ነው የምጠቀመው። 2018 እንዴት? ኦኬ ማለት ፒሲ ደካማ ስለሆነ ራም ማድረግ አይችልም። ኦኬ እኮ ለዛ ነው አሁን 2018 እና በዛ የምጠቀመው አድ ማድረግ አይቻልም ወይ ደግሞ እንደ ፕለጊን ማስገባት አይቻልም አይመስለኝም። እኔ እንጃ አሁን የሱን አፕዴት የለኝም። ግን እኔም ከዚህ በፊት እንደዛ አውርጄ የለውም ነበር 2019 ምናምን አውርጄ ለፒሲ ብዬ ሳወርደው የለውም ካሜራ ፊልተር እና ኢቭን አሁን ኒየን ነው ምናምን የሚባሉ ፊልተሮች ራሱ አሁን 2020 ምናምን ላይ አሁን የላቸው። ሶ እንደዚህ አይነት ነገሮችን ሉዝ ያደረካቸው ነው የምትሄደው እንትን ዓመተ ምህረቱን እየቀነስከው ቤት ቁጥር። ሶ ከቻለችልህ ፒሲ ቢያንስ 20 እንኳን ብታደርጋት አሪፍ ናት። ስንት ነው? ስንት ጂቢ ራም ናት? 4 ጂቢ ነው። ኦኬ ሜቢ እንደዛ ከሆነ ላትሰራልህ ትችላለች። እና እንደዛ ስለሆነ ነው ማድረግ ቢቻል ብታውቅ ብዬ ነበረ። ካልሆነ እኔም ከዚህ በፊት ሞክሬው ነበረና ግን እስቲ ሪሰርች አላደረኩትም ዩቲዩብ ላይ ምናምን በደንብ ቱማች አላየሁትም። ግን የዛኔ እንደዛ ሲለኝ ኦኬ በቃ ብዬ ነው የጨመርኩት ዓመተ ምህረቱን እና አይ ቲንክ ዓመተ ምህረቱ ነው በእርግጥና ግን አድ ይደረግበት አይደረግበት የሚለው ግን አይ ዶንት ሹር አይደለሁም። እሺ አመሰግናለሁ።
ኦኬ እሺ በፖርትፎሊዮ ዌብሳይት እንዴት ነው የሚሰራው? ቢሃንስ እኮ ነው ቢሃንስ አካውንት ክፈቱና ቢሃንስ ላይ ማስገባት ትችላላችሁ እንጂ ዌብሳይት አክቹዋሊ እንትኖችም አሉ፣ ቴምፕሌት ዌብሳይቶችም አሉ። ቴምፕሌት ዌብሳይቶች አሉ። እዛ ላይ ቼክ ማድረግ ትችላላችሁ። እነሱን ሪዲዛይን አድርገዋለሁ ቁጭ ብዬ ብላችሁ ካሰባችሁ አሉ እንትናቸው ቴምፕሌቶች አሉ። ቴምፕሌት ዌብሳይቶች ግን ቢሃንስ ላይ ብታደርጉ ሪኮመንድ አደርጋችኋለሁ። እንደፈለጋችሁ አጀስት ለማድረግም ኢዚሊ ስለሆነ። እሺ ኦኬ እሺ ተመሳሳይ ጥያቄ ነው። ያው ቢሃንስ ነው ሪኮመንድ ማድረጋችሁ ለሁላችሁም። እሺ can you tell us about the create prompt to change the chat subject direction to something good እሱማ ግድ ነው እኮ ኤአይ እኮ እስከሆነ ድረስ ፌስ ሪያክሽኑን ይቀይርባል። ግን ቦዲውን በትክክል ካመጣለ አክቹዋል ፎቶውን በትክክል የትክክለኛውን ፎቶ ተጠቀመው። ቦዲ ሪያክሽኑን ብቻ አይደለም እንዲቀየር ላይ ፈለከው። ስለዚህ አንገት በታች ብቻ ትቀይረውና ሌሎቹ ነገሮች ግን ሪያሊስቲክ ፎቶውን ተጠቀም። እኔ እንደዛ ነው የማደርገው። እሺ can you tell us about how to create font? ኦኬ እሺ ተመሳሳይ ነው። እንዳልኳችሁ ነው የምታደርጉት። ያንን ነው በቃ ሁለት ፎቶ ኖርማል አክቹዋል ፎቶ ካላችሁ ከዛ አሁን ለምሳሌ እዚህ ስክሪን ሼር ላይ የምታዩት ነው። እኔ ለምሳሌ ይዞይ የሆነ አይነት ሉክ እንዲኖረው ከፈለክ ልብሱን ሁዲ ቀይረው ካልኩኝ ሁዲውን ሲቀይር ፌሱንም ይቀይረዋል። ግን ሁድ ታመጣና ጀነሬት ያደረገልን ነገር እዚህ ላይ አታች ታደርገዋለህ። ከዛ እቺን የፊት ፓርቷን ሪሙቭ ታደርጋታለህ። እቺን እንዲቀይር ስለማትፈልጋት ማለት ነው። ከዛ ሌላው ቦዲ ፓርቱን ነገር ተቀይሯል፣ ግን እቺን ፓርት አልተቀየረችም። ሶ ሪያሊስቲክ ነገር ይሰጣል ማለት ነው። ቲንክ ተመልሶላችኋል ብዬ አስባለሁ። ኦኬ እሺ ሌላ ጥያቄ ያለው ሰው አለ? ኩል እሺ ናይ ፖርትፎሊዮ ላይ አንድ ጥያቄ ብጠይቅ ቅር አይልም ብዬ አስባለሁ። ፖርትፎሊዮ ላይ ስናዘጋጅ ፕሮጀክታችን ማለት ሰው ያልተጠቀመበት ወይም ደግሞ ክላይንት መጥቶ ያላሰራንን ፕሮጀክት አድ ብናደርግና በዛ ፖርትፎሊዮአችንን ቢልድ ብናደርግ ያለው የፊድባክ ምን ይመስላል ማለት እንደዛ ብንሞክር ማለት ነው። ክላይንቶቻችንን ባናገኝና በዛ ስታርታፕ በሚሆን ፖርትፎሊዮ ብንገነባም ችግር ያለው ይመስላል። ሲጀመር እንደዛ ነው የምታደርጉት። ፈርስት ታይም ዲዛይነር ማንም ስራ አያገኝም። ፖርትፎሊዮ ቢልድ የሚያደርግ ራሱ ዲዛይን በመስራት ከራሱ ክሬቲቪቲ ተነስቶ ከራሱ የሆነ ነገር ተነስቶ ምናምን ለምሳሌ አሁን ይህንን ፖስተር አይቼ ይህንን ፖስተር ድጋሚ መስራት ሊሆን ይችላል። ይህንን ፖስተር ድጋሚ ካንሴል ደግሞ መስራት ሊሆን ይችላል። በእንደዛ መልኩ ነው እንጂ ፖርትፎሊያችሁን ቢልድ የምታደርጉት። ግዴታ ክላይንት ካልመጣ ፖርትፎሊዮ የለኝም ማለት ይሄ ትልቅ ስህተት ነው። ብዙዎቻችሁ ጋር ማየው ስህተትም ይሄ ነው። አሁንም የፖርትፎሊዮ ቢልዲንጉም የነበረው ቡት ካምፓችን ነበር የነበረው አክቹዋሊ ዴይሊ ታስክ ሰጣቸዋለሁ። ገባችኋል? በቀን ይሄን ያህል ግራፊክስ ለዚህ ድርጅት ስራ እናምጣላቸዋለሁ። እነሱ እነዛ ድርጅቶች ራሱ ኢቭን ክላይንት አይደሉም። ገባችኋል? እኔ ግን እንደ ክላይንት ነው ማዛቸው የነበረው ምናምን ነገር። ከዛ እነሱ ያንን እንደ ክላይንት ሰርተው ተጨንቀው ምናምን ነገር ያመጡልኛል። ያንን ሪቪው አደርግላቸዋለሁ ምናምን። ፖርትፎሊዮአቸው ላይ መጨረሻ ላይ የሁሉንም ስራዎቻቸውን አስገባ ነው። ከዛ ጽድት ያሉ ፖርትፎሊዮዎችን ተሰርተው ነበር። ገባችኋል? እናንተም ግዴታ ክላይንት እስኪመጣ መጠበቅ የለባችሁ። ገባችኋል? ክላይንት እስኪመጣ ድረስ ጭራሽ እንዳትጠብቁ። በቃ አሁን ምን ጀምራችሁ ለፖርትፎሊዮአችሁ የሚሆኑ ስራዎችን መስራት ጀምሩ። ዴይሊ ሊሆን ይችላል፣ የሆነ ለራሳችሁ ታይም ሰጣችሁ ዴይሊ መስራት ሊሆን ይችላል ምናምን። በጣም ሃይ ኳሊቲ የሆኑ ስራዎችን ለመስራት ሞክሩ። ከዛ ፖርትፎሊዮአችሁን ቢልድ አድርጉ። ያኔ ነው እንጂ ስራ የሚመጣው። ያለ ፖርትፎሊዮማ እንዴት ክላይንትስ ይመጣል? ተመልሶልሃል? ኦኬ ተመልሶልኛል። ግን ያው አፕላይ በምናደርግበት ሰዓት ስራዎች ላይ ምናምን ከማን ጋር ሰርተሃል ለማን ሰርተሃል የሚባል አለ አይደል? ስራዎቹ የማን ናቸው ምናምን የሚባል ጥያቄ እንዳይነሳ በሚለው ነው እንጂ ያ ነገር ይገባኛል። መጀመሪያ አሁን የሚታየው ምን መሰለህ ስራክ ነው።
እንጂ ለማን ሰራክ ለየት ሰራክ አይደለም። ገባክ አይደለ? ልክ ያንን ፖርትፎሊዮ ሲያዩ መጀመሪያ ሰውየው የሚያየው ማን ነው? ለማን ሰራ፣ የት ሰርቷል የሚለውን ነገሮች አይደለም። ስራዎቹ አሪፍ ናቸው ወይ የሚለውን ነገር አንተ ያ ነገር ላይ ሹር ከሆንክ የትም ቦታ ላይ አፕላይ ማድረግ ትችላለህ። ወርክ ኤክስፒሪየንስ ይሄን ያለው ለዚህ ሰርቻለሁ ማለት አይጠበቅብህም። ፖርትፎሊዮ ስራህን የሚያሳይ እስከሆነ ድረስ በቃ እንደዚህ ነው እንደዚህ ተምሬያለሁ አለቀ። ገባህ አይደለ? ያለን ኤክስፒሪየንስ በዛት ማውራት ትችላለህ። ኦኬ እኔ ያለ ዓመት በዚህ ግራፊክስ ዲዛይን ሰርቻለሁ ከከሌ ጋር የሚለውን ነገሮች ከሰራህ በኋላ መሆን ይችላል እነሱን አፕዴት የምታደርገው እንጂ ፈርስት ታይም ላይ ስራዎችህን ብቻ ማሳመን መሆን አለበት። ስለዚህ ክላይንትም ሲያይ መጀመሪያ የሚያየው እኔ አሁን በጣም ለብዙ ስራዎች አፕላይ አድርጌያለሁ፣ ለብዙ እንትኖች ሪኩዌስት ተደርጌያለሁ ነው። ነገር ግን እነሱ የሚያዩት የትም ቦታ ላይ ሲሄድ መጀመሪያ ስራውን ነው የሚያዩት። የትም ቦታ ጭራሽ ሰርቼ ሳላቅ ምናምን ኤቭሪ ቦታ አፕላይ አድርጌ ተጠርቼ አውቃለሁ። ግን ስራው ላይ ፖርትፎሊዮ ላይ ምንም አይነት ኤክስፒሪየንስ የለውም። ጀስት ተራ እንደሚሆኑ ነገሮችን የሰራሁት ነው እንጂ ከማጋ ሰርታል ምናምን በቃ እኔ ፍሪላንሰር ነኝ። የተለያዩ ዲዛይነሮችን ነው የምሰራው። አሁን ላይ ግን ክላይንቶችን ስላልሰራሁኝ በራሴ ነበር የምሰራው። በራስህ ሰርተህ እንደዛ ከሆነ ስትታዘዝና ደግሞ ከክላይንት ጋር ስትሰራ ምን እንደሆነ እንዲገባቸው ማለት ይችላል። የትኛውም ክላይንት የትኛውም ካምፓኒ መጀመሪያ ላይ የሚያየው ስራህን ነው። ስራ አሪፍ እስከሆነ ድረስ የትኛውም ያንን ጥያቄ አይጠይቅህም። ከከሌ ጋር መስራት ለእነሱ ምንም ግድ አይሰጣቸውም። ስራ ብቻ ጥሩ ይሁን። አይ ቲንክ አንደርስታንድ አደረግኝ አሁን አይደለ? አመሰግናለሁ። ገቱ ፖርትፎሊዮአችሁ ላይ አትስነፉ ፕሊዝ። እንደምንም ብላችሁ ታይም ሰጣችሁት መስራት ያለባችሁ ነገር ቢኖር ፖርትፎሊዮ ነው። እመኑኝ፣ ፖርትፎሊዮአችሁን አንድ ቀን ሰጣችሁ መስራታችሁ ያህል እንደምትጠቀሙበት ታዩታላችሁ። ቢውልድ ፖርትፎሊዮ ሁልጊዜ ለአንድ ተምኔል በትንሹ ስንት ታስከፍላለህ? ዲፔንድስ። አሁን ጀማሪ ያለው ማስከፍልበት ዋጋ እና አሁን ማስከፍልበት ዋጋ ይለያያል። እንደየስኪላችሁ እንደየእንትናችሁ ስራውን አይታችሁ ማኒፑሌሽን ስራዎች ሲሆኑ ሊጨምሩ ይችላሉ። 1000 1500 ሊሆን ይችላል። እንደ ኢንዲፔንድስ። ከዛ ደግሞ ወረድ ስትሉ ደግሞ ኖርማል ቴክስት ብቻ ገብተውን ከሆነ ደግሞ ለፕሮፌሽናል ተምኔሎች አሉ እስከ 1500 እስከ 2000 ሰርች አውቃለሁ። አንተ ፖርትፎሊዮ እኔ በሁለት መንገድ ነው የማቀርበው ፖርትፎሊዮ። ላይክ በፒዲኤፍም እሰጣቸዋለሁ፣ አክቹዋል በሊንክም እሰጣቸዋለሁ። አሁን ሊንክ ለምሳሌ እዚህ ላይም ሊንክ ሼር አድርጌያቸው አውቃለሁ። ግን እስቲ ከሰራልኝ አሳያችሁ። አሁን እኔ ሁለት ኦፕሽን መስጠቱ ምንድነው? አክቹዋል ሊንክ ቢፈራ ሰው ከሆነ በእንትኑ ያየዋል፣ ፒዲኤፉን ያየዋል። ግን ፒዲኤፉ ኮምፕረስ የተደረገ ስለሚሆን ለምሳሌ አሁን ሊንኩን ስልክላቸው እንደዚህ ነው ይመጣላቸው። ይሄ ታያል አይደል? ስክሪኑ መጥቶላቸዋል። ለምሳሌ ከቨር ፔጁን እንደዚህ ነው። እዛ ሲወርድ ስለኔ የሚገልጹ ነገሮች አሉ። ቦትሚ ከዚህ ይቀጥላል። ስኪል ሶሻል ሚዲያ ይልና የሶሻል ሚዲያ ፖስቶች አሉ። ባነሮች እዚህ ሌአውታቸው ምናቸው ኤቭሪቲንግ በደንብ ዲቴል ነው እየተሰሩ የሚመጡት። እዚህ መልኩ ተምኔል ስራዎች፣ ከዛ ሎጎ ስራዎች። ፕሮሊ ሎጎ ላይ ባድ ነኝ ግን ሰራም አትሉም፣ ለዛ ትልቃላችሁ። መጨረሻ ላይ ቴንክ ዩ ትሉና የራሳችሁን ኮንታክት ታስቀምጣላችሁ። ከዛ ደግሞ አሁን አንዳንዴ ለምሳሌ አሁን ለብቻው ደግሞ ቢያንስ ላይ ሰራሁት አሁን ይሄኛው ኖርማል ኢሉስትሬተር ላይ ከተሰራ በኋላ በፒኤንጂ ተወጥቶ እዚህ ላይ የተገጣጠመ ነው። ከዛ ደግሞ እዛው ቢሃንሳችሁም ላይ ደግሞ ክሬት የምታደርጉት አለ። አሁን ለምሳሌ እኔ ተምኔል ብቻ የምፈልገው ለሚል ክላይንት ምልክለት ሊንክ አለ። ሶሻል ሚዲያ ፖስተር ብቻ የምፈልገው ለሚለው ደግሞ ምልክለት አለ። ገባችሁ አይደል? አሁን ለምሳሌ እኔ ተምኔል ብቻ የምፈልገው ያለኝ ክላይንት ይሄንን ሊንክ ነው ምልክለት።
እሺ ሎድ ካደረገና ከከፈተ ኦኬ ሎድ ካደረገ ታዩታላችሁ። ከዛ መጠየቅ የምትፈልጉ ነገር ካለ ጠይቁኝ። ስናስገባ ብዙ አይነት ግራፊክ ዲዛይን አለ። ቢያንስ ላይ ፖርትፎሊዮ ፖርትፎሊዮ ስታስገቡ ጀስት ኖርማል ሲጀመር ግራፊክ ዲዛይነር ሲባል ፖርትፎሊዮ ፉል የሆነ መሆን አለበት። ሶሻል ሚዲያ ፖስተሮች፣ ተምኔሎች ሊሆን ይችላል፣ ሎጎ፣ ብራንዲንጎች። አብዛኛው ጊዜ አሁን የተለመደው ምንድነው ፖስተር ዲዛይኖች አሉ፣ ሎጎ ዲዛይኖች አሉ፣ ብራንዲንጎች አሉ። እነዚህ ማንዳቶሪ የተለመዱ ነገሮች ናቸው። ግን አሁን ደግሞ እናንተ ተምኔልን መጨመር ከፈለጋችሁ ተምኔሎች ምኖች ማድረግ ትችላላችሁ። አሁን እኔ እዚህ ጋር የከፋፈልኩበት ምክንያት ለዛ ነው። አሁን እኔ ተምኔል ለሚለኝ ክላይንት እነዚህ ነው የሚልክለት። ለምሳሌ ቢያንስ ላይ እንደዚህ ቢፎር ኤንድ አፍተር እንዲያይ እዚህ ጋር እንደዚህ አስቀምጬለታለሁ። ይሄ አሁን ጀስት ለክላይንቶች ቢፎር ኤንድ አፍተር ስሰራ ያለውን ነገር ፍሮም ስክራች የሚለውን ነገር ለማየት እንደዚህ ማድረግ ይችላል። ይሄ ቢፎሩ ነው፣ ይሄ ደግሞ አፍተሩ ነው የሚሉትን ነገሮች እንዲያደርገዋለሁ። ከዛ በኋላ እዚህ ጋር ኤቭሪ የሰሯቸው ስራዎች አሉ። አክቹዋሊ አፕዴት አላደረግኩትም እንትን። ከዛ እንደዚህ ይሄዳል። ይህም እንደዛው ቢፎር አፍተር እነዚህ አሁን የተምኔል ብቻ ናቸው። አሁን ይሄ የተምኔል ፖርትፎሊዮ ከፈለገ አንድ ላይ የምልክለት ፖርትፎሊዮ ይሄ ነው። አክቹዋሊ ይህንን መቀየር አለብኝ። ይሄኛውን በእንደዚህ መልኩ ታስቀምጧቸዋላችሁ ማለት ነው። ይሄ አሁን የተምኔል ብቻ ፖርትፎሊዮ ነው። ከዛ ደግሞ ለሶሻል ሚዲያ ደግሞ የሚሆን ይኖራል። ሶሻል ሚዲያም ደግሞ ሲሆን ደግሞ የሶሻል ሚዲያ ደግሞ ለብቻው እዛው ላይ ክሬት አድርጌለታለሁ። ይሄ አሁን ከፋፍላችሁ መላክ ከፈለጋችሁ ነው። ገባችሁ አይደለ? ከፋፍላችሁ መላክ ከፈለጋችሁ በእንደዚህ አይነት መልኩ መላክ ትችላላችሁ። ኤቭሪ ሶሻል ሚዲያ ፖስቶች ለሚፈልጉ ሰዎች ናቸው። በዚህ መልኩ መስራት ትችላላችሁ። ቢያንሳችሁ ላይ ማስቀመጥ ትችላላችሁ ማለት ነው። እሺ ቢያንስ ላይ ፖርትፎሊዮ ስናስቀምጥ ብዙ አይነት እንዳልኩ ነው። ይሄም እሺ ሌላ ጥያቄ ያለው ሰው አለ? ጥያቄ ያለው ሰው አለ? አይ ቲንክ ኧረ እኔ የምጠቀምባቸው ትንሽ ብቻ ሳይሆን ሙሉ ፎንቶች አሉ እዚህ ላይ ልኬላችኋለሁ። የመጀመሪያው እንትናችን ስንጀምር ይህን ኮሚቴ የጀመርነው በፎንት ነው እና ከላይ ከፈለጋችሁ ፒን የተደረጉ ፋይሎችን ካያችሁ ታገኙታላችሁ። ኦልሞስት በጣም ብዙ አይነት ፎንቶች ናቸው የላኩላችሁ። በተለይ አማርኛ ፎንቶች ከ140 በላይ እዚህ ላይ ልኬላችኋለሁ። ካሴት ፓክም የመጣ ማለት ነው። አማርኛ ፎንት ትንሽ ነው ያለው። ያን ያህል የለም። ክሬቲቭ ለሚሆኑ እንትን የለውም። አማርኛ ፎንት ትንሽ ይከብዳል ለማግኘት። እሺ ሌላ ናይስ። ኦኬ ሶ አይ ሆፕ ብዙዎቻችሁ ተምራችሁበታል ብዬ አስባለሁ። ከዛሬው ላይቭ ሴሽናችን ብዙዎቻችሁ የምትፈልጓቸውን ጥያቄዎችም እንድጠይቁ ሰጥቻችሁ ነበር። የጠይቃችሁትንም ጥያቄዎች ደግሞ ክሊርሊ መልሼላችኋለሁ ብዬ አስባለሁ። ሶ የዛሬው ላይቭ ሴሽናችን ረጅም ታይም ከሚሆነው
ኦልሞስት አንድ ተኩል ነው የቆየ ነው አብረን። ሁላችሁንም ቴንክ ሶ ማች። ኔክስት ዊክ ደግሞ በሰፊው ደግሞ በሌላ ቶፒክ ደግሞ እንገናኛለን። እዚህ ኮሚኒቲ ላይ ደግሞ እንዲቀላቀልላችሁ የምትፈልጉት ነገር እንዲጨመርላችሁ የምትፈልጉት ነገር ካለ ደግሞ አሁን ከታች ታስቀምጡልኛላችሁ። እንዲሁም የዛሬው ላይቭ ሴሽን ምን ይመስል እንደነበረ ከታች እለቅላችኋለሁ። እንዴት ነበር የሚለውን ትመልሱልኛላችሁ ሁላችሁም። ነው ቴንክ ሶ ማች። ሁላችሁንም አመሰግናለሁ ስለነበረን ጊዜ። ባባይ፣ ደህና ደሩ።